ሰላም ጤና ይስጥልኝ እንደምናችሁ። ድምፃዊ ታደሰ በቀለ አርባ ምንጭ አካባቢ አድጎ አዲስ አበባ ላይ ታሪክ እየሰራ ያለ ድንቅ ድምፃዊ ነው። ሽሩቤኮ ሽሩባሙ ዲጋ ከሱ ጋር የሚኖረን ቆይታ ዘለግ ያለ ነው። አብራችሁን ከቆያችሁ ትዝናናላችሁ፣ ብዙ መረጃዎች ታገኛላችሁ። የጀግኖች ደምጥሪ ቃሉ ቀሰቀሰኝ። ሰብስክራይብ አድርጉ፣ ላይክ፣ ሼር አድርጉ፣ አበረታቱን። ከኛ ጋር ሆኑ። ቆሜ ልመርቅሽ ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን ድምፃዊ ታደሰ በቀለ ነው። ድምፃዊ ታደሰ በቀለ እንኳን ወደ አዲስ ምዕራፍ ፖድካስት በሰላም መጣ። እንኳን በሰላም ቆየኸኝ ቢኒ። ስቱዲዮአችን እንዴት አገኘኸው? ስሙንስ እንዴት አየኸው? የሚገርም ነው በእውነት ሀሳቡ ራሱ ለየት ያለ ነው። እንዲያውም ይሄን ሀሳብ ወስደው ሌላ ሚዲያ ላይ አይቼ ያንተ መሆኑን አውቃለሁ። ከጅምሩ ጀምሮ አብረን ስለነበር በእውነት ቅንነትህን በዚህ አጋጣሚ ሳላመሰግን አላልፍም። ደግሞ ያው በጎ ሰው በሂደት ይከፈለዋል። እየተከፈለህ የመጣ ሰው ነህ። ዛት ሚንስ ፈጣሪ በሚከፍል አካሄድ ነው ብለህ እንጂ ያው በምድራዊ አይደለም። እግዚአብሔር መልካም ነገር በመስራት አሁን ያለበት ቦታ ይናገራል። ደስ ይላል፣ በጣም ያምራል። አመሰግናለሁ ታዲ፣ በጣም እኔም አከብርሃለሁ። እግዚአብሔር ያክብርልኝ። አርባ ምንጭ ኩልፎ ወንዝ አካባቢ ውሃ እየተንቡጫረክ እየዋኘ ኳስ የተጫወትክ እንጨት እየለቀምክ እንዳደግ አውቃለሁኝና በጣም የሚገርም ትዝታ እንዳለው ይገባኛል። እስቲ እነሱን ፈልቀቅ እያረካ ጫወተን። እንግዲህ ይገርማል። እኔ ተወልጄ ያደግኩት የአርባ ምንጭ ልጅ ወክዬ ማውራት እችላለሁ። ሁላችንም እዚያ ተወልደን ያደግነው አርባ ምንጭ። ተወልጄ ማደጌን አርባ ምንጭ ላይ ኳስ ሜዳ ሰፈር ነው የተወለድኩት፣ 02 ቀበሌ። የሚገርም ነገር በቃ እዚያ ኳስ ሜዳ እንጫወታለን፣ ሌላ ደግሞ እንጨት እንለቅማለን። ሲሪቨን ደግሞ ይገርማል፣ ሙዝ ስቴዲየም ሁሉ ገብተን እንባያለን። ስቴዲየም ጀርባ አለ እርሻ ልማት ሙዝ አለ። ትጠፋለን። ያ ዞሪ አንድ ሁለት ይዞኛል። በጣም ሰፊ ልማት ነው ያለው። ከሌሊቱ 8 ሰዓቶች ያለው ጠፍቶብህ ውስጥ እኮ አውሬ ብሎ እና ትልቅ አርባ ምንጭ ይገርማል። እንደዛ ሆነ። ኳስ ትጫወታለህ፣ ሻወር አትቸገርም። ኩልፎ ነው፣ የሚያሽ ሰው አትፈልግም። ድንጋይ ነው ጀርባ የምታሸው እና ትልቅ እንደ ማሳጅ ብለው በቃ እሱ ራሱ ትልቅ ትዝታለኝ። እንደገና ደግሞ ክረምት ላይ ደግሞ ውሃ ሲሞላ ያ በዚያ ልክ ላይ ያስገመገበ በመጣ ጎርፍ ላይ እንገባሉ ነበሩ። ገብቼ ዋኝ ነበር ነው። በጣም ደፋር ከመሆኔ የተነሳ በቃ ውሃ ሁሉ በልቶኝ ነበር። ታውባከ በእውነት ግን ያው ዋና ስለምንችል ወራጅ ውሃ ከላይ ቤት ምናምን ገንድ ሰው ይመጣል። እዛ ላይ ገብተን መሀል ላይ እንጨት ያለ ማውጣት ይሄንን ተሻገረ ነው እንደ ደሴ ነገር ይሰራል። መሀል ላይ እንጨቶች ለምቶ ስለሚቀበል ከዛ ሁሉና እንል ነበር። በልጅነት ጎርፍ ወስዶ ነበር። አዎ ምን ከብዙ ነገር ተርፌያለሁ። ይገርማል። እንደዚሁ ደግሞ እባቡ እንዲህ ለቁጭ ብለህ ቀጥሎ ይመጣብሃል። ቀስ ምን አልከ? ቆይ እግሬን ላንሳው። እባብን ያልወድም ይቅርታ አድርግልኝ። እና ቀስ አድርገው ስሙን ተልብማ እባብ እንደዚህ ቤት ብቻዬን ተቀምጬ እናቴ ወደ ገበያ ሄዳለች ልንነግድ። እንዲህ ቤት ቀጥታ መጥቶብናልና ያን ትዝታ አረሳ። ምን አርካ? ምንም አልጋ ውስጥ ገባ፣ በዛው ሄደ፣ ጠፋ። በቃ አላገኘሁትም። ያው ልጅነት ነው፣ እሱን ለማግኘት ይከብዳል። መቼም አርባ ምንጭ ጫካ በጣም ይበዛበታል። ጫካ ውስጥም አሁን እንደውም ለቱሪስት መስህብ ሆኖ ሰዎች እየጎበኙት ነው። እና ልጅ ሆናችሁ በዛ ከየት ሄዱ ነበር? አዎ ጫካ ውስጥ እንሄዳለን። ምንጭ ሄደን ስለቀም ምንጮች ጋር ይገርምሃል፣ እንዲህ ዘንዶ ሁሉ ነበር። ይገርም ተቀምጠን ከልጆች ጋር እየተጫወትን ነው። እየተጫወትን ሳለን ቀስ ብሎ የተፈለቀቀ ነው። ለካስ አላወቅንም። ሀረግ ነው የሚመስለው። እሱ ተጠምጥሞ ተኝቷል። ጭንቅላቱን ቀብሮ ተኝቷል። እኛ አላወቅንም። ተመችቶን ይመችናል ብቻ ለሰለሰንና እያወረቅ ሲፈታ ቁጭ አላችሁበት? ተቀምጠናል። ዘንዶው ላይ የምር ነው የምነግርህ። ተቀምጠን ብቻ ዘንዶ ሲባል የሮጥ ነው ብቻ እሱ ውጦ ነው የተኛ። ውጦ ስለተኛ እንጂ ሲጀመር ካልዋጠ እንደዛ ጠቅሎ አይተኛም። የግድ ምግቡን ይፈልጋል። ወይ ፍየል ወይ በግ ያገኘው ሰውም ቢሆን ያገኘውን ይውጣል። ከዛ በኋላ ደግሞ የተወሰነ ወር ይተኛል። ያንን ቆዳውን ሸልቅቆ እንደ አዲስ ነው የሚወጣው። ከዛ ማለት እኔ አሁን ባንተ ቦታ ብሆን የሚሰማኝ ነገር በጣም ነው የሚዘገነኝ። ባሰብኩት ያ ልጅነት ነው ረሳን። ያ ሁሌ ስለምናይ ተገሎታ ያለ ምናምን። በዘመኔ እኔ አንድ ጊዜ 40 እንጭ ጫኖ ይባል ከእናቴ ጋር ቲማቲም ምናምን እናቴ ያመጣች ትነግድ ነበረ። እና ከሷ ጋር አብረን ስንመጣ 10 ሜትር እባብ ነው፣ 2 ናቸው።
ኦልሞስት ከዚህኛው እስከዛኛው መንገዱ ሸፍኖታል። ስንጠይቃቸው ትራክተር 2 ጊዜ ተማልሶ ነው የገደለው ያንን ዘንዶ። ከዛ እንዲያስቀምጦት በቁመቱ ነው የዘረጉት። በእግሬ ስለካ ወደ 10 ሜትር ገደማ ነው ሄደው፣ በግምት ወደ 10 ሜትር። እባብ ነው ግን ዘንዶ አይደለም፣ እባብ ነው በእውነት እባብ ነው ብለው ገርሞኛል። ያንን መቼም ማረፍ ትራጀዲ ነገር ነው የምትነግረኝ። በጣም አሁን ያው እንግዲህ ያኔ እንደዚህ እንዳሁኑ ቤት አልበዛም። የአርባ ምንጭ ህዝብም ትንሽ ነበር። መጀመሪያ ጠቅላይ ግዛት የነበረው ጨንቻ ነበረ። ከዚያ ወደ ጊዶሌ፣ ከዚያ በኋላ አርባ ምንጭ መጣ። እንዲህ ብቻ እያለ ነው አርባ ምንጭ እያደገ አሁን ያው እንግዲህ ወደ ክልል ደረጃ የደረሰ ነው መሰለኝ አሁን። በጣም ደስ ይላል። እዛው አርባ ምንጭ ላይ ትንሽ እንቆይና ግን ለተመልካቾቻችን ድምፃዊ ጋብዘ ለምን በደረቁ እንዳንባል በሰላምታ ጀምርልንና በምትወደው ድምፃዊ መልካሙ ተበጀን ሰላምታ ጀምርልንና እዛው አርባ ምንጭ ላይ ተወሰኑ ቆይታዎች አድርገን ወደ ሙያ እንገባለን። በዚህ አጋጣሚ መልካሙ ተበጀን በጣም ስለምወደው ፎቶውን ደግሞ አይቻለሁ አርባ ምንጭ ላይ ፎቶውን አይቼ የሱም እነኛ ልጅ ያለ የጋሞ ጎፋ የክነት ቡድን አለና እነሱን እያየን ስላደግን ፖሊስ ኦርኬስትራ ምናምን በደን ጫካ ውስጥ ተደብቀን ናይ ነበር ሲዘፍኑ ድምጻቸው ሲለቁ ምናምን እና ያው ጅምሬ መልካሙ ተበጀ ነው። መልካሙ ተበጀ ልጀምርልህ። መልካም ሰላም ጤና ይስጥልኝ እንደምናችሁ ዘመድ ወዳጅ ጓዶቼ ናፈኳችሁ የቤተሰብ ወዳጅ ያገር ትዝታ አይረሳም ምንጊዜም ባዘን በደስታ ያደኩበት ሀገር ውበቱ የጓደኛ የጎረቤቱ የእናት የአባት የዘመድ ፍቅር አይረሳም ናፍቆት ትዝታው እስከ መቃብር። በጣም ቆንጆ በጣም ቆንጆ። እዛው አርባ ምንጭ ውስጥ መቼም አንድ ልጅ በልጅነቱ ሲያድግ ቤተሰብ ብቻ አይደለም ያሳድገው፣ ጎረቤት አካባቢ ሰው ያሳድገዋል። የዛ የነበረው አስተዳደግ እንዴት ይመስል ነበር? እንግዲህ ይገርማል። አስተዳደጋችን እንደ ማንኛውም የአርባ ምንጭ ልጆች ኳስ ሜዳ ኳስ እየተጫወተን እንጨት እየለቀመን እንደገና ደግሞ ጉሉ ሆይደን እየዋኘን ይርበናል እና ሙዝ ውስጥ እንገባለን። እሺ ተደብቀን እንገባለን። ስንያዝ ያው እንገረፍ የለ የሙዝ እርሻ ውስጥ እሺ እንገረፋለን ስንያዝ። ከዛ በኋላ አንዱን ካቦ ስም እንጠራለን። ከዛ ይለቁናል። እነሱም አይጨክኑም። ያው ለመብላት እኮ ነው። የበሰለ ሙዝ አይጠፋም ውስጥ። ልክ ነው። በአንድ ወቅት ግን እዛው ሙዝ ውስጥ ገብተህ ጠፍቻለሁ። እናቴ ሁሉ ትፈልገኝ ነበር። ምን ያህል ደቂቃ ወሰደ? ኦረ በስማ ወደ ምሽት 1 ሰዓት ነው የገባሁት። ከሌሊቱ 8 ሰዓት ወጣሁኝ። አዞሪት ይዞኝ ማለት ነው። አውሬ ምና አልተተናኮለህም? ተርብ ብቻ አንዴ ነከሰኝ። አብሮች አሉ ግን ያው እንደዚህ እግዚአብሔር እንግዲህ ትረብ ስለኝ ይሆናል እንጂ አብሮች አሉ። የተለያየ አውሬ ጅብ ልመጣ ይችላል ወይ እባብ ራሱ አለ የሆነ ሌላም ልጅነታችን ላይ ማንረሳቸው የሚያስቁ የሚያዝናኑ ትዝታዎች አሉና እነሱ ንገረኝ። ይገርማል። ኳስ እጫወት ነበረ። ኳስም ተጫውቻለሁ። ሩጫም እንደዚሁ ሮጥ ነበር። ትምህርት ቤት ነው ብለን ተዋድረን እንግዲህ ወደ ዞን እንደውም ዝላይ ደግሞ በጣም ዝላይም በጣም ወዳለሁና ዝላይም ሞክር ነበረ። ወደ 5.96 ሜትር ያኔ በልጅነት እዘል ነበር ያኔ በልጅነት ማለት ነው። ከዚያ በኋላ ግን ሞር ወደ ሙዚቃው ስለማደላ ስፖርቱንም ሰራው። መስፈን ነው የሚያረካኝ የሚያስደስተኝ ነኝ። ልጆች ጋር ኳስ ስትጫወት አሸንፋችሁ ዘፈን የሚያወጡ ልጆች አሉ። ከዛ ውስጥ አንዱ ነህ ማለት እንችላለን? በቃ በሁሉም ነገር ላይ እንትን ካደረግን በኋላ በግሩፕ ለመሄድ እንኳን ብዙ አልታደልንም። ግን ምንድነው ትምህርት ቤት የወላጆች በዓል ቀን እዘፍናለሁ። ራሴ ግጥምና ዜማ ደርሼ ምናምን ከበሮ ሰርተን ሁሉ ለወላጆች እናቀርብ ነበረ ሙዚቃ ምን እዛው የወላጆች ቀን ላይ የራስ ግጥምና ዜማ ሰርተህ የዘፈንከው በደርግ ጊዜ አንድ ዘፈን አለ እና ሲስሉን አስተሳሰይ እሱ እንደ መሰለ ከ5ኛ ክፍል ያው የሰራውኝ ወላጆችን በዓል የሰራው 5ኛ ክፍል ላይ 02 ቀበሌ የሙዚቃ አሰልጣኝ ታምራት ነፍሱን ይማረው ታምራት ይባላል መጥቶ ከዛ ውስጥ መለመለኝ። ከዚያ አዮማ ገባውኝ።
እንግዲህ ተመልከት ጎማ ጫማ ነው የነበረኝ ከጎማ ጫማ የሚሰራ ጎማ ጫማ አርቂ ጥልፍልፍ ነው ተነፋነፍ በገመድ ታስሮልኝ እንትኑ ፎቶ ራሱ ይገርማል አለኝና እሱን ለብሼ ዘፍኛለሁ እና አንድ ኦሮምኛ ዘፈን ሁሉ ሰጥቶኝ ነበር የራሴ ዘፈን ያቤቱ ዘፈን ነው ይሄ ግን ሽሩቤኮ ሽሩባሙ ዲጋው ያሾሌኮ አንሌ ማልሲታው ይሄን አስታውሳለሁ ጭንጫፋን ዘፈኑ ዛሬ ስንት አመት የልጅነት ታምራት እሱ ሰጠኝና እሱን አቀረብኩኝ በመቀጠል ራሴ ደግሞ የትምህርት ቤት የደረስኩት ዘፈን ነበርና እሱ ምንድነው ለሰሜኑ ወንበዴ ሳይታጠፍ ክንዳችን ይሄው ይታይልናል ደምስሰን ከድንበራችን ምናምን የሚል ነውና ዘመኑን የሚያሳይ ነው በወቅቱ የአብዮት ዘፈን ስለነበረ ነጥላውን ገሰሰ ሲዘፍኑ እነሱ ያያየን ስላደግን የአብዮቱ ዘፈን እንደውም አንዴ ይገርማል ጋሽ ጥላውን የዘፈንኩት አብረን በግሩፕ ይሄድን ምናምን አንዱ ብቻ ከማል ሲወርቅ ሰምቻለሁ የጋሽ ጥላውን እየዘፈንኩ ነው ምን የሚለው የጀግኖች ደምጥሪ ቃሉ ቀሰቀሰኝ ለታሪክ አደራ ለድል ታጠቃለኝ ፓራ ስብቻ ዱብ ስል ወደ ሶስት ማለት ደነገጠ ዞር ስንል አንዱ ወርቋል ምን ሆነ ነው የወደቀው በክሩ ነው የወደቀው በዚህኛው ወደቀና ምን ሆነ ከበደ ምን ሆነ ነው ብዬ ስጠይቀው አራገፈና ወኔ ነው አለ አሁን ፖሊስ ነው አሁን ልጅ ተማሪ ያለን ይሄን ዘፈን ይሄ ልጅ አሁን ግን ፖሊስ ነው ልጅ በቃ ያ ስሜት ነው አገፋፍቶ ያመጣው ወደ ትክክለኛ ወኔ ነው በጣም የሚገርም ነው ያ ነው አሁን ልጅነት ላይ ስናወራ ብዙ ጊዜ የማይመስለን ነገር ልጅነታችን ላይ የሞከርናቸው ሙከራዎች በሙሉ አሻግረውን አቀባብለው አሁን ላለንበት ሙያ ይዳርጉናል እና ግን ዝም ብሎ አይደለም ሰው የሆነ ቦታ የሚደርሰው ልጅነት ውስጥ የሞከራቸው ሙከራዎች ናቸው መንገድ የሚሆኑትና ከዛ ባሻገር ደግሞ ይሄ ፖሊስ ኦርኬስትራ ባንድ ከጫካው ከኛ ቤት በላይ ነው ውስጥ ቀስ ተኝተን ነው የምንሄደው ምክንያቱም ፖሊሶች ካገኙ ያባሩናል ለተኝተን ሲዘፍኑ እናያለን እንደዚህ ሲቃለ እና ዳኒ አርጌቦ በጣም ትልቅ ቀደምት ሙዚቀኛ ነው ድራም ይዞ የመታ የሚጫወት ሰው ነው እና ብሌጭደው ከዚያ በኋላ ደግሞ ብሌጭደው ነው ብሌጭደውንም ተጫውተዋል እሱን ተጫውተን የሱን ዘፈን እንቀበል ነበር አብረን አንድ ኪናቱ አብረን ስለምንሰራ እኛ አማርኛውን እንሰራለን እነሱ ደግሞ የጋሞ ዘፈን ይሰራሉ ግን የነሱ ዘፈን እንቀበላለን እወዛወዝም ነበር ይገርማል ያን መቆርኩት ድራማ መስራ ነበር ዘርፈ ብዙ ነበር በቃ በብዙ ነገር ሞክር ያለውና ግን ሞር የሚገዛኝ እኔን ሙዚቃ ነው ዘፈን ነው ነፍስዬ የምትደሰተው እናቴም ዘፈን ነበር ያው አይሴማው ሲዘፍን አይቻታለሁ የሳቸው ተጽዕኖ ይሆን እንግዲህ ከቤት ነው ይመስለኛል ዘፈን ይሉ ነበር ሳቸው ወይስ በራስ መንገድ እናቴ ወጥ የሰራች እኮ ነው ይሄ ለሰሜኑ ወንበዴ ምናም ብዬ ስጣር የሚስኪችን ግጥም ስሚኝ እስኪ ምናም ብያት ምንድነው እስካለችኝ በዜማ ስላት ወይ ደስ ይላል አለችኝ ነፍሷን ይማራው አሜን የሷም አንደኛ ምንም ነገር ባዳግላት ይገርም ወድቄ እኮ ነው ከተምቴ ወድቄ መጥቼ መትስመኝ እናት ነበረች እንኳን ደጋረ ጎበዝ ነች እና እንደው ማረሳውን አንደኛ ደረጃ ትምህርት ቤት ወደታችን ይሮጥን መጣለ በቃ አንደኛው ያለቀሰ ነው ጓደኛዬ ያለቀሰ ነው ደግሞ እየዘለልኩ አምስመጣ ምንድነው አለ ወድቄ ለምናም ብልዩ እስካምጧልና እንትሮን ያያል ምንድነው ውጤቱን ሲያይ እንዴ አንተ እኮ አልፋል አለ አልፋል እኮ ለምን ተለክሰው አለ ከዳልኩ ልዩ ጥሎኝ ደም ያለው ከዛ የኔን ወስሩኝ እኔ እጨፈርኩ ነው የኔን ወስሩ ሲያይ ወድቃል እኮ አንተ አለ ወድቃለሁ ልዩ ደግሞ አይዋለሁ ውጤት ላይ ነው እና ስለአረሳምና እናቴ ገዝታልኝ እኮ ደብተሬ ለሁሉም አካፍዬ ቤት ሄድ ነበር በተለይ ደግሞ 11ኛ እና 12ኛ ክፍል የባድመ ጦርነት ስለነበረ በየሀገሩ ይዞር ፈተና ሲደርስ ነው የምታነባው እንጂ የለም ፊዚክስ ከየት ይመጣል ማትስ ከየት ይመጣል ማየት ብቻ ትተያያላችሁ አይተናለፈን እንደው እዚህ ላይ መቼም የእናቶች ሚና በጣም ወሳኝ ነው ልጅ አስተዳደግ ላይ እና ከናትህም ማትረሳው አባባል ሲያሳድጉ የሚነግሩ ቃል ይኖራል ጉልበት አቅም የሚሆንህና እኔ አሁን ማረሳቸው ቃላቶች አሉ ማረሳቸው እድሜ ልኬን ማረሳቸው አሉ እነዛ ብርታት የሚሆኑ ጥንካሬ የሚሆኑኝ አሉና እንዴት ነበር የእናት አስተዳደግ አባትስ ምን ሚና ነበር በአንተ አስተዳደግ ውስጥ እኔ አባቴ አላሳደገኝም ባይዘወኝ አባቴን በዚህ መጥቼ ነው ያገኘሁት እናቴ አገናኛለሁ ያለች ያው ሳታገናኝ ከዚህ ዓለም በሞት ተለይታለች ግን እሷ እናትም አባትም ሆና ያሳደገችን ሁሉ ብዙዎቻችንን
ሶሪ ብዙቻ ወደ 6 ነን ምናምን እሷ ብቻዋን ያሳደገችን። የሚገርም ነገር ግን ገርፋን እኮ ታለቅሳለች። እናትነት እንትኑ ጥልቅ ነው በጣም ገርፋን በቃ በኔ ደግሞ አጨክንም በቃ የመጀመሪያ ልጅ ስለሆንኩኝ በኔ ብዙ ነገር አታለች። ወርቋን ሸጣ እንደውም ታሜ ከብዙ ነገር ለኔ የከፈለችው ነገር ይሄ የሚባል አይደለም። ሳንጦራት ያው በማራፏ ትንሽ በጣም እግዚአብሔር የራሱ ጊዜ አለው። የራሱን እጅ ስራ በራሱ ጊዜ ያው እሷ ስታልክ ልጆችን ይወስጄ ለማሳደግ እግዚአብሔር ለዚህ አቁቶኛል። አመሰግናለሁ ፈጣሪን። አሜን አሜን። ምርቃታቸውም ጭምር ነው። እንደው የሚናገሩት ቃላት እናቴ ብዙ ጊዜ እንዲህ ትል ነበር። ስለ ህይወት፣ ስለ ኑሮ፣ ስለ ተለያየ ማህበራዊ ጉዳይ የሚናገሩት እኮ አሉ። እናት አሁን ትላንት የነበረን እንግዳ ሰው ሁን ይሉት ነበር። አባቱ ልጄ ሰው ሁን ይሉት ነበርና ሰው ሁን እኔ ሰው አይደለሁም እንዴ ያለ ይጠይቅ ነበር። በኋላ ነው ሚስጥሩ የሚገባውና እንዲህ አይነት አባባሎች እናታችን ምን አለ መሰለ ያው አንዳንዴ ስንረብሽ የሆነ ነገር ስናደርግ ወልዳችሁ ትለን ነበር። ወልዳችሁ ለምን እንዴ ትሆኛለሽ? በቃ ተኔ በቃ መጣለው ምን አስጨነቅሽ? እናት አሁንም እኮኛ ለቤተሰብ አሁን ፋዘር በየቀኑ ይደውልልኛል። ይገርማል። አቶ በቀለ እዚህ ነው ያለው። እዚህ አዋሪ ነው የተወለደው። ስለሳቸው እንደውም ታጫውታለህ። እዚህ ሰው አዋሪ ነው የተወለደው። አርባ ምንጭ ወደዛ ለስራ ጉዳይ ሄዶ ነው እኔም እዛ የተወለድኩት። ከእናቴ ጋር ተገናኝተው የተወለድኩት የመጀመሪያ ልጅ ለእናቴም ለአባቴም የመጀመሪያ ልጅ ነኝ እኔ። ያሴት ልጅ ነበረች፣ እሷን በህይወት የለችም። ብቻ እና የእናቴ ይበልጣል። ምክንያቱም እሱ ትልቅ ሆኖ ኦልሞስት አንድ አክሲዮን ውስጥ አብረን ሆነን ሁሉ አታውቅም ነበር፣ አንተዋወቅም ነበር። እና እሷ አገናኛለሁ ብላ አረፈች። እሱ ነው ፈልጎ ልጅ ያለኝ አርባ ምንጭ ብሎ። ምክንያቱም በ6 ዓመቴ መጥቶ ፍለጋ እኔ ጋር መጥቶ አይቼዋል። መጨረሻ ላይ የዩኒቨርሲቲ ተማሪ ዘመድ ነበረ፣ እሱን ላከ። ወንድሞቼ አገኙ። ልጁ አግኝቶ ፋዘር ደወለ፣ ፋዘር ላይ ደወለ፣ ተገናኘን። በጣም ደስ ይላል። የመጀመሪያ ግን አባቴን ሳገኝ በጣም ነው በቃ ሰውነቴ ሁሉ ተንቀጠቀጠው። ለምን? የማንነት ጥያቄ። ልክ ነው። የሰው ልጅ እግር እንጂ ነው ሀገር የለውም ብዬ አላምንም። ምክንያቱም የሆነ ቦታ የሰፈረ ህዝብ ነው እንጂ ሁሉም ለኔ ኢትዮጵያዊ ነው። በኢትዮጵያዊነት ላይ አልደራደርም። ለዚህ ነው የሀገር ዘፈን በአልበሜ ላይም አለ። ቀጣይ ደግሞ አሁን በሚሰራው ላይ ይሄን አዘጋጃለሁ ብያለሁ። መልካም ተዘጋጅቷል። እናትህ ስታመሽባቸው ስትጠፋ ስትቆይባቸው ይደነግጣሉና አብና ጨናነቀሽ ምናምን ስትላቸው ነው ወልደኸው የሚሉህ። ለምን መሰለህ? ሙዝ ገብቼ ጠፍቼ ወገቧላ አስራኮ ነው ጥግ ለጥግ። እንግዲህ ሙዝ ከተማ ወጣ ያለ ነው። አዎ ስቴዲየም ሰው ይዛ በቀኔን እየጠራችኝ የምትለው። ከዚያ ወዲህ እንደገና ክፍለ ሀገር ሲሄድ ለምን አደውልም ለስራ ሲሄድ ምናምን ትንሽ ነገር እኮ ለሷ 100 ብር እኮ ትልቅ ቫልዩ ነበርና የምታመሰግነው ምስጋና ዛሬ የነሱ ከአንድ ሰው ጀርባ የሚባለው ነገር አሁን በእናቴ አይቻለሁ። ባንተ አቅም ሸካራጆች አሉ ይባላል አይደል? እናታችን በጣም ለኛ ለብታለች። በቃ ይገርማል። የማይሆን ነገር ሁሉ ያልሰራችው ስራ አይነት የለምና እኛን ለማሳደግ ማለት ነው። ስለዚህ የሷ ውለቷ ከባድ ነው። በቃ መጨረሻ ላይ ሳስቸግራት ወልደ ህይወት ላይ ነበር። አሁን አየው አይቤሰብ ግን አሁን ሞት ልጆቼ ወልዳችሁ ያለ ለምን ያኔ ያለ ፍቅሯን ነው እሷ ኦልሞስት ካላት በቃም የመጨረሻ አንድ ጊዜ እንደውም ተመለስ እያለችኝ ሄጄ በቃሪዛ ነው የመጣሁት። ስትረግመኝ በቃ አጋጥ መስለኝ በእውነት ኳስ ሜዳ ይጫወትኩኝ። አንዱ በታኬታ እንደ ረቀተ 3 እግሬ ብረት ተረከዘ ላይ ስር ነው የገባብኝ። እሺ ከዛ ተሸክመው ነው ያመጡኝ። ስላልሰማቸው ነው። አዎ ስትመታኝ ራሱ እንደዚህ ዝቅ ብዬ ነው ገርፋ የሚያይበቃ ብለ ስላት ቁጭ ብላ እየየ ገርፈው ያልቃል። እንደገና በቃ እና እኔም ወለ ለመናገር በቤተክርስቲያን ውስጥ ብዙ ዲያቆን ለመሆን ሁሉ እኮ ያልሞከርኩት ነገር የለም። እዛ ሄደን ራስን ፍለጋ ነው። በነገራችን ላይ ታዲያ በልጅነት እንግዲህ ኳስ መጫወት፣ ሩጫ መሮጥ፣ መወዛወዝ፣ ሙዚቃ መሞከር፣ የተለያዩ ነገሮች ማለት እነኚህ ራስን የምትፈልግባቸው ነገሮች ናቸውና መልካም ሙከራዎች ይባላሉ። በእነዛ ሙከራዎች ውስጥ ነው አሁን ራስን አግኝተህ የድምጻዊነት ሙያ ውስጥ የገባኸው። ከዚያ በኋላ ደግሞ ታቦት አሁን ጥምቀት በዓል አለ። ታቦት ይዤ ነው የምገባው። እንግዲህ ከዛ ይዘን ነው የምንወጣው። ያው እኔን መስሎት ልጆችም አሉ። በቃ ታቦት በጣም አንድ ጓደኛ ያለ አዝማች አትሞ ይባላል። ከኔ አይቶ በቃ ልክ የኔን ባህሪ ነው ወሰደው። እሱ በቃ አሁን እሱ ሌላ መንግስት ስራ የሚሰራው በቃ ታቦት አጅበን ቤተክርስቲያን አስገብተን ከዛ ደግሞ
ከተራ አለ እዚያ ታድራ ለሊቱን ደግሞ እየዘፈንን አድራለን ምናምን እየዘመራችሁ እየዘፈናችሁ በልጅነት መዝሙርማ አለው ባነው ሌላ ምን አለ ብለን ብዙ ያ ጥልቁን መዝሙር እንኳን ብዙ አናውቅም። ከዛ ባሻገር ግን እንደዚህ ድቁንና ትምህርት አለ ተብሎ ጳጳሱ ጋር ሁሉ ሄደናል እኮ ሄደን ምናምን ያ ማአሰው ሲሄድ ያው ቀንሰው አላ እኔም ያው እግዚአብሔር የፈቀደው ነው የሚሆነው። ልክ ነው። ግን የኦርቶዶክስ እምነት ተከታይ ነኝ እንደመሆኔ መጠን በቃ በጣም ያስደስተኝ ነበር መዘመር። ለልጁ ልጅ አደር ነበር። አዎ በጣም ደስ ይላል። የሀገር ምንድነው በተለይ ማህሌትን ስሰማ የቤተ ክርስቲያንን ከቅዳሴ ከመግባቱ በፊት ከ10 ሰዓት ጀምሮ ወደዚህ ያለው ዜማ ሆነ አጥንት ያለመልማልና ደስ የሚል ነው። ያ በቃ ያ መንፈስ የሚገርም አሁን አልበሜ ላይም እንደዚህ ምስጋና ደስ ይለኛል። ከትቻለሁ ማመስገን ባለኝ በሚችለው ነገር ሁሉም ሰው ዘማሪ አይሆንም አይደል? አይሆንም። የህይወት ጥሪህን ነው የምትከተለው። ሄደ ሞክረህ እኮ ድምጻዊ ላይ መጣሃል እኮ። እውነት ነው። ነገ መቼም ኢንጂነር ልሆን አትልም አይደል? በጣም የሚገርም ነገር እኔ ከ49ኛ ክፍል እያለሁኝ አቋርጬ እሺ ደው ያኔ ካሲየም አልጀመረም ሙዚቃ 9ኛ ክፍል ገብቼ ከዚያ ደውዝ ኦርኬስትራ ፕሮግራም ሊያዘጋጅ 40 ምንጭ ይመጣና ሄድኩኝ። እኔ እቺ ሳይ ምናምን ደስ ይላል ሙዚቃቸው ምናምን በቃ ትሬኒንግ ሳርጎ እቺ እኔ እኮ ዘፍናለሁ ከዴከል ይባላል ታደሰ በቀለ ይባላል። ደግሞ ልጁ የሰፈራችን ልጅ ቤስት ነው አሸበሪ እና እሱ ቤዝ ይጫወታል እዚያ ከኢህአዲግ ጋር ባንድ ይሰራ ነበር እዚያ ከኢህአዲጎች ባንድ ጋር እና እዛ እጄ ሰራለው ብዬ ስነግረው ምንድነው ዘፈነው እስኪ ዘፈናለኝና ዘፈንኩኝ። እሺ ያኔ ሰው ጥሩ እንደወጣ አላውቅም ብቻ ዘፈን ስለኝ ሰው ጥሩ አንድ ሰው ብቻ ያ የወጣትነቱ ዘፈኝ አይ ወደ መየር ትይራለህ ምንድነው መየር አልኩኝ። ለካ ባቲ ሊዲያ አሉ ቅኝቶች ቅኝት ማቀውለ ተጣምር የለም ምን ወዴት ነው ምንድነው መየር ምንድነው ከዛ ተከትያቸው ሄድኩኝ አዋሳ ድረስ ስልኩን ሰጥቶኝ ምናምን እንደዚህ አጥና ምናምን ብሎኝ አልቻልኩኝም። እኔ ሙዚቃዬን ከሞዴል የተነሳ ዝም ቤት ተነስቼ ሄድኩኝ እዚያ አዋሳ ገንዘብ ምናምን በቃ እንዴት ምን ሄድኩኝ ሳንቲም ብቻ አገኘሁኝ። ተነስቼ ማንደጃ ሰራ ነበር ብር ነበረኝና ተነስቼ ሄድኩኝ። እሺ ሄጄ 3 ቀን ሀይቁ ዳር ነው የተኛሁት። ማታ ሄዳለሁ እሱ ያው ቢሮ ስለሚሄድ እሱ ጋር ያረኩት። እሺ እሱም ተቀበለኝ እግዚአብሔር ይስጠው። ከዚያ በኋላ ቁጭ አድርጎ ጓደኞቹ ምን እናድርግ ግራ ገብቷቸው እኔን መመለስ ነው የፈለጉት ወደዚህ እንድማርም ፈልገዋል። እኔ ምልህ አለኝ አቤት ትምህርት ጨርሰሃል? አይ አልጨረስኩም 9ኛ ክፍል ነኝ። ያ እንትናን አታውቀውም ያ ግርማ ይባላል 12ኛ ክፍል ጨርሶ ውጤት ሁሉ አምጥቶ ጊታር ሲዘፍን አይተዋል። እሱ እንኳን አሁን ስራ አላገኘም ይገርማ ሲል መልክቱ ላይ ነው ገብቶኛል። የሆነ ነገር አረወና በላ አሁን ልጁ ይሄ አሸበርን ባል መከረኝ እንደዚህ ዘፈኖችን አይክለብ ዘፈኖችን አጥናና ከዛ በኋላ ብትመጣ ትቀጠራለህ። አሁን የምታውቀው ነገር የለም በዚህ ላይ ማይነርና ሜጀር ይቀላቀል ስለምሰራ በደንብ ተሰማ ምናምን ብሎኝ እሺ አልኩኝ። ጆሮ መቃኘት አለበት። ተመልሼ ልጆች እንግዲህ ፓርቲው ላይ ተዘጋጅተው ለሸኙኝ ከዚህ ከአርባ ምንጭ። ከዛ እንደ አጋጣሚ ደግሞ ጥምቀት ዕለት ነው። እሺ እኔ ተመለስኩና በነጋታው ጥምቀት ነው ተደብቄ ነው የገባሁት። ካዩኝ ያበሽቁኛል። ከዛ የገብርኤልን ታቦት ይመጣል ከዚህ ጓደኛዬ ደግሞ ከዚህ የሚካኤልን ታቦት ይመጣል። ተገናኘን ያው ሁለታችሁ ታዴ ስለኝ ሰው ያለ ነው የተቀበለ ታዴ አረሰምና ስራ ሰው ልጅ ባረሰም እንደ የታባቴ ልጅ እና ታዴ አንተን ታንችል ምናምን ብሎ ተላይተን በሶስተኛ ቀን ተገናኘን። እሺ እና ያበሸቁኝ ምናምን መጨረሻ ላይ ትምህርቴን ጨርሼ ነው ወደዚህ የመጣሁ። በጣም ግሩም ታዲዬ፣ በጣም ግሩም ጊዜ ነው የሰጠህን። ብዙ ነገር ብናወጋ በጣም ብዙ ነገሮች እንደምትነግረን ይሰማኛል። ምናልባት ብናገረው ባወራው ሚዲያ ላይ ሄዶ በቃ ትርጉም ይኖረዋል፣ ያስቃል፣ ያዝናናል። የኔም የህይወት ተሞክሮ ነው ይሄን ነገር ሰው ያውቀው የምትለው ነገር ካለ ነገር እኔ አሳው ተጠምድ ነበር አልነገርኩም። ተባካ አሳማጥመድ አሳጥምድ ነበር ሄደን እንደውም አንድ ጊዜ ኪነት ፕሮግራም እዚህ ይዘጋጃል። ቀበሌ ሙዚቃ እናዘጋጅ። እሺ የቀበሌ ሙዚቃ እናዘጋጅ 8 ሰዓት ይዘጋጃል። እኔ አሳላጥምድ ወንዘጫለሁ። እኔም ፍለጋ አሰልጣኙ ይዞ ሄዶ ወጥቶ አሳባልቼ መጥቼ ተላዶ ከእንግዲህ አሳውን ጥሮብኝ እጄ ሳልበላ ዘፍኛለሁ። ሳልበላ
መድረክ ተዘርግቶ አንተ አሳጠርም ሺባላ ላላላ የሚል ዘፈኖች አለ። ሺባላ ነው የሚባለው እዚህ ያለ ሺባላ በልቶ ነው ሄደን አሳስነ ሺባላ ነው እንባባለው። አሳ እኮ እናጠምደው አጥምደን እዛው ጠብሰን በልተን እንመጣለን። የሚገርም ነው። አርባ ምንጭ ደስ የሚል ሀገር ነው እና አርባ ምንጭ ክብረት ምስጋና ይድረሳቸው። ታደሰ በቀለ ዩቲዩብ ቻናል ላይ ገብታችሁ ሰብስክራይብ ላይክ አድርጉለት። አመለሸጋ ትልቅ ድምፃዊ ነው። ኢትዮጵያ ኢትዮጵያ የኛ መመኪያ እናት ሀገር ኢትዮጵያ እናት ሀገር ኢትዮጵያ ኢትዮጵያ የኛ መመኪያ የሰው ዘር ትስስር ንዑል ሀብት መጠሪያ ንዑል ሀብት መጠሪያ የነጻነት ምኩራብ የታሪክ መስፈሪያ የእግዚአብሔር ብሩክ ምድር ቅድስት ኢትዮጵያ የጥቁር ሕዝብ ክብር የማዕዘን ድንጋይ የማዕዘን ድንጋይ የተጋድሎ አጽም ርስት የደም ፍሳሽ በቃይ የምድር ፍቅር ብስራት የመስዋዕት ሜዳይ አሃ የባህል ቅርስ ቋንቋ ሰገነት አሃ ኢትዮጵያ ሀገረ ገነት አሃ የባህል ቅርስ ቋንቋ ሰገነት አሃ ኢትዮጵያ ሀገረ ገነት እናት ሀገር ኢትዮጵያ እናት ሀገር ኢትዮጵያ ኢትዮጵያ የኛ መመኪያ። በጣም በጣም አሪፍ ነው። ምናልባት ተመልካቾቻችን በየቤታችሁ ያሉ የከሰል ማንደጃዎች፣ የዕጣን ማጨሻዎች እና የከሰል መቆንጠጫዎች እነዚህ ሁሉ መጀመሪያ አካባቢ ምናልባት የገዛችኋቸው የታደለ ሊሆኑ ይችላሉ እና በዚህ ሙያ ውስጥ በጣም በርካታ ስራ እንደሰራ ሰምቻለሁ። እስቲ ንገረኝ፣ ወደዛ ጥበብ እንዴት ገባ? ትልቅ ጥበብ ነው በነገራችን ላይ። እኔ ይገርማል፣ ወደዚህ ጥበብ የገባሁት ፈልጌ አይደለም። አንድ የሆነ ልጅ አለ እዚህ ወደ 04 ቀበሌ እኛ ጋር አርባ ምንጭ የሚሰራው ማንደጃ ይገርምሃል። እነ ሳላቆት ጓደኛሞች ሆነን እንደገና ዘሪሁን ገጦ የሚባል ልጅ አለ፣ ቦክሰኛ ነውና እሱም ኃይለኛ ማንደጃ ሰሪ ነውና እሱ ሲሰራ እሱ የሁለቱ ይለያያል፣ ሁለቱ ይፎካከራል። አላውቅም እኔ። ከዛ በኋላ እሱ እጄ ጓደኛ ያረኩና ሲሰራ ቁጭ ብዬ ያለው እንደዚህ። ከዛ ቆርቆሮ ግዛ ይለኛል። ቆርቆሮ እንግዲህ ከሰፈር ውስጥ ተደለቅመ ምናምን ለሱ ነው የምሰጠው። ያኔ 10 ሳንቲም 15 ሳንቲም ምንም ገዛው ቆርቆሮ ገዝተላም እንሰጠዋለን። ሲሰራ ያችን ለመርኩኝ ሳላስብ ለመርኩኝ 02 ቀበሌ ይዤ ገባሁ። ከዚያ በኋላ ማአት ሰው ከኔ ደግሞ ለመደው። በቃ ከዛ ማንደጃ ሰራለሁ፣ ዱቄት ሚያጃ ሰራለሁ። ባንክን ፈጠርኩት። በቃ ለምን በቆርቆሮ አይሰራም ብዬ ባንክ ለመጀመሪያ ጊዜ የባንክ ቆርቆሮን የፈጠርኩት ነኝ። ያችን ባንክ ሰራሁኝ። በቀን እስከ 30 ማንደጃ ሰራ ነበር። ጠዋት እነሳለሁ ብቻ እየዘፈንኩኝ አይታወቀኝም። እኔ የጸጋይሸቱን ሰራለሁ፣ የነዋይ ደበበን ቆርቆሮን እንደ ድራምና እየዘፈንኩ ብቻ ረየጭው በቃ ይሄ ለኔ ባንዴ ነበረ ቆርቆሮ ማለት ነው። እቺን ብታዩን እንዳለ ተቋረጠ ነው። ቆርቆሮ ይቋረጣል። እስካሁን ያልጠፋ ምልክት አለኝ። ይገርምናል። ላጥ ነው ያደረገው ቆርቆሮ። አዲስ ቆርቆሮ መቀስ ብሎ አለኝ ምናምን። አሁንም ራሱ አንዳንዴ ዝም ሰራለሁ ቤት። እውነት ግን ነው በእውነት እንዴት ተፈጠፋሪ ከሰርቼ እንዴት ሰራው ይሉኛል። በቃ እኔም ስለማቀበል እና እሱ የሰራው ምን ያህል ብር ነበር የምትሸጠው? ያኔ 4 ብር እንሸጥ ነበር። አንዱን 4 ብር ነው የምንሸጠው። 4 ጊዜ ራስህን ነበር የምታስተምረው የትምህርት ቤት ምየከፈል 30 አባዛው እንግዲህ። አዎ ብዙ ነው አይደለ? ከዛ እሱን አድርገን መጨረሻ ላይ አንድ ጊዜ በቃ ሳንቲም ምናምን በዛ ሲል ወላይታ ሁሉ ይቻላል።
ገንዘብ ጠርቀም ሲጠራቀም ከአርባ ምንጭ ወደ ወላይታ ቆሮ ለመግዛት እኮ ከዛ ጭኜ ላመጣሁ ያኔ ያው ትራንስፖርት ባለሀብት ሆንክ ማለት ባለሀብት ሆነ ማለት ነው። በቃ እና ከዛ ባሻገር ግን ወቅታዊ ዘፈን ነበር እንሰራለን። ወቅቱን ጠብቆ የጋሞ ጎፋ ኪነት ባንድ አለ ሙዚቃ ስናደርግ እንደውም አንድ ይገርምሃል እዛው ቆርቆሮ ላይ ግን እየሰራህ እየዘፈንካቸው የጸጋዬ እሸቱን ሊሆን ይችላል ሌሎችን እንደው አስታውሰኝ እስቲ። አሁን እንግዲህ ወደ ጋሽ ጥላሁን እጃለሁና ችግር የለም ጉዳይ ሳይሞላ ድንገት ሳላስብ ከኔ ወዲያ ሌላው አሰርሽው ማተብ እየው ደማዬና እየው ደማ በጣም የምወደው ጸጋዬ እሸቱ እሱን ዘፈኖች እንደዚህ ብላ አንጎራጉር ነበረ። የተፈራ ነጋሽን የተለያዩ ስራዎችን እየሰራው ብቻ አሁን ላለህበት ድምጻዊነት ድምጽህ እየተሞረደ የመጣው በእነሱ ድምጽ ነው። በእነሱ ነው እነሱን እያየሁና አዳነ አርጌቦን እያየሁ ከዛ በኋላ አብሌ ጨዶ ከዛ በኋላ ከኛ ጋር ነው የመጡት እነሱ ኪነት ውስጥ እንጂ እሱ ቀደምት ነው። በዛ ቁመናው ሲዘፍን የነበረው ባይመቸም አይረሳ። የጋሞ ጎፋ ወጣቶች ጋር እንደዚህ የኪነት ቡድን ውስጥ ተሳተፍ ነበረ። መጀመሪያም በሜጋፎን ወይ ደግሞ በሃሎ ሃሎ የዘፈንከው እዛ ነው ትምህርት ቤት ነው። እስቲ እሱን ጊዜ አስታውስ። ሰኔ 30 እሺ ያው እንግዲህ የወላጆች ቀን ከብሮት ተዘጋጅተው ምንም ነገር የለም እንትን ይደረጋል። በዛም እንደዛም ይሰራን እኮ ሽልማት እናገኝ ነበር። ምን አይነት ዘፈን ዘፈንክ? የትምህርት ቤት ዘፈን ነው እንግዲህ ያው ምን እንዘፈኑን አላስታውስም። ይገርማል ዝም ብሎ የሆነች ነገር ነውና በወቅቱ የነበረው ነገር ማይክ ስላለ ግን መጨረሻ አካባቢ ያቺ ለሰሜኑ ወንበዴ የምትለው እሷን ሰርቼ ደህና ሳንቲም ሁሉ አግኝቻለሁ። ቀበሌ ሁሉ ከዚያ መተን ደህና ሽልማት ያገኘሁበት አጋጣሚ ነበር። በጣም ይገርማል። የኪነት ቡድኖች ከተማ ውስጥ የተቋቋሙ ታዳጊ የኪነት ቡድኖች ውስጥ ነበሩ እነ ታደሰም ከዚያ ነጸብራቅ እንትን ነው ኦሞ ኪነት የሚባሉ አለ። ሁለት ነበር ነጸብራቅና ኦሞ ኪነት የሚባል አለ። ነጸብራቅ ውስጥ ነበር ካንተ? አዎ ከዛ በኋላ ከዚህ ከቀበሌ በኋላ ደግሞ ወደ ያው ኢህአዲግ ሲመጣ ነጸብራቅ ኪነትና ኦሞ ኪነት የሚባሉ ነበር። ኦሞዎች በጣም ጎበዝ ናቸው በነገራችን ላይ ውድድር ነበረ። በደርግም ደግሞ ይሄ ቀበሌ ከቀበሌ ይወዳደር ነበር። እኔ አንድ ሁለት ጊዜ ጂንካ ሄጃለሁ። አዩማ ነው ከየ ቀበሌ ውድድር አንድ ቀበሌ ወዳደርና ወደ አንዱ አካባቢ ከዚህ መደመና ወደ ክፍለ ሀገር ባንድ ነው የሚገባው። እሱ የሚገርሙ ውድድሮች በጣም ከዛ አንደኛ ወተን ሁለት ጊዜ አንደኛ ወተን አንዱ እኔ ነኝ አንደኛ እንደወጣ ያደረኩት። አንደኛ ወተን ምናምን ወደ ጂንካ ሄደናል። ጂንካ በፖሊስ መኪና ወታደር ቋላጭ ነው ኦራል የሚመስል መኪና እሺ ይድሮ እሺ እሱ ላይ ቋላ አውረን ከላይ እንደ ድንኳን ተጥሎልን ውስጥ ተቀምጠን እስከ ጂንካ ድረስ 280 እየዘፈናችሁ ምንም አቅርበን ወተናል። በጣም ደስ ይላል አንደኛ ስለወጣን። አዎ ያው በልጅነትህ አንደኛው ስኬት ነው። ግን ይገርማል ሳንቲም ያገኘሁትን አላስታውስም። በነፃ ነው የመጣው። እሱ እርካታው መስራት ነው። ነገር የለም። እርካታው መስራት ነው። አዛ ቦታ ላይ መታየት ነው። የነ አዳነ አርጌቦ ጋር መቼም ታላቅ ድምጻዊ ነው እሱና እነሱ ጋር ነው መጀመሪያ እያጀባችሁ ተሰሩ የነበሩ። እንግዲህ ወደ 83 በኋላ ከነጸብራቅና ካለፈን በኋላ ወደ እንትን ነው ወደ ጋሞ ባንድ ነው የገባ ነው። የጋሞ ጎፋ ወጋጎዳ የሚባል ባንድ ነበረ። ከዚያ በፊትም የሆነ ባንድ ነበር። አብረን መስራት ጀመርን። ከዚያ የሁለቱን አልበም እኔና ካሳሁን እሸቱ ያጋምጥ ልጅ ነው። ካሳሁን እሸቱ አሁን የዝና ማማ ላይ ያለ ልጅ ነው። አሁን አዲሱ አልበሙም በጣም ደስ የሚል እየተደመጠለት ያለ ድምጻዊ ነው። ከሱም ጋር የኪነት ቡድን ውስጥ አንድ ታላቅ ድምጻዊ አጅባችሁ እንደ ኳየር ትዘፍኑ ነበር። አረ የሁለቱን አዳነ አርጌቦንና የአብሌ ጨዶን ዘፈን እኛ ካሴቱን መጀመሪያ የሰራ ነው። አብሌ ጨዶ ማለት ኑደሬ ጋሞ ጎፋ እስቲ አስታውስ። ኑደሬ ጋሞ ጎፋ ኦይቻ አርባ ምንጭ ሚዚዲ ካልሲዴስ አባያ ጫሞ ሙሌ ኑደሬ ጋሞ ጎፋ ኦይቻ የላ ሳውላ ሚዚዲ ካልሲዴስ ሳንጋሎጼ ፊላ ሚላላ እና እንዶ ትርጉሙ ምንድነው ታዲያ? የኛ ሀገር ጋሞ ጎፋ ነው። ጠይቆ ጋሞ ጎፋ ነው። አብሉታ አጥቶ አጥገበው ይልካል። እንዴ አይነት ነገር ነው። ይሄን ዘፈን ሰንጋውን ያበላ ምናምን እንደዚህ አይነት ነገር ነው። ድጋሚ እንትና አስጌ አሽኮ ሰርቶታል። አስጌ ሰርቶታል። ድጋሚ ሰርቶታል። እኔም ደግሞ ድጋሚ የአዳነ አርጌቦን ሰርቻለሁ። ምን የሚለው አለቃይ ደረሱማ ላሞታይ ገለታ ጋሞ ደረሱ ፋይሳይ ወልቀማ ደረኑኒ ጋሞ ጎፋናይ አለቃይ ደረሱማ ላሞታይ ውርሺ ቅዲኑኒ ደረድቻና
ገለታ ጋሞተሬ ሱፋይሳይ አባ ጎዳና ኑኒ ጫማ ጎዳና አለቃይ ደረዙማ ላሞታይ ኦትሽሽሪ ኑኒ ደረድቻና ገለታ ጋሞተሬ ሱፋይሳይ አለቃይ ደረዙማ ላሞታይ ገለታ ጋሞተሬ ሱፋይሳይ ታዋቂው ድምጽ ድጋሚ ሰራው ማለት ነው። እሱን አስፈቅጄ ማለት ነው። ገለታ ምስጋና እንደሆነ አውቃለሁ። ምን ማለት ነው ግን ሙሉ ዘፈኑ? አለቃይ ደረዙማ ላሞታይ ማለት አለቃ የአካባቢው ትልቅ ሰው ነው። አለቃ እንደማለት ባላባት ምን ማለት ነው? ተራራው ጋሞ ጎፋ ደረዙማ ማለት የሀገር ተራራዎች ምናምን ሲተረጎም ትንሽ ከባድ ነው። እንደዚህ እንደፈለከው አይመጣም። ጠቅላላ ሐሳቡ ማለት እና ይሄን እንዳደረገው ምስጋና ይገባዋል። አይ ነገር ነው ለጋሞ ጎፋ በጣም ደስ ይላል። ጋሞ ጎፋን እንግዲህ እኔ በቅርብ ሄጄ አይቻታለሁ። ጨንቻ ሁሉ ወተናል፣ ላይ ጨንቻ ሁሉ ወተናል። በጣም የሚገርም ህዝብ ነው። አቀባበሉ ባህሉን የጠበቀ እንደውሱ ባህል እንዲጠፋ እኔ አልፈልግም። አባቶች ተሰብስበው የመስቀል በዓል እንግዳ ይመጣል ተብሎ እና እኛ ለአንድ ሙዚቃ ስራ ነው የሄድነውና የሰለሞን ሻንቆ ዘፈን ነበር የሄድነው በቅርብ። እጅግ በጣም ተደንቄ የመጣሁበት ህዝብ ነው። ለአንድ ድምጻዊ ይመጣል ተብሎ ሁሉም ወጥቶ በክብር ተቀብሎት ሲመርቁ ነበርና እንደዚህ አይነት ትልልቅ አባቶች አሉበት። የጋሞ አባቶች ይታወቃሉ። በሰላም ጉዳይ በተለይ ሲመርቁ ሳር ይዘው ሲመርቁ ለሀገርም በረከት ነውና የሚገርም ባህል ነው ያለው። ጋሞ ጎፋ ራሱ አገሪቷ በጣም ደስ የምትል እንግዳ ተቀባይ ነው ህዝቡና አይቻለሁ። በዚህ አጋጣሚ ሳላመሰግን አላልፍም። እውነት ነው። ሌላው ታድዬ መቼም ከድምጻዊ ካሳሁን እሸቱ ጋር እዛው አርባ ምንጭ የታወቃችሁበት ስራዎች እንቅስቃሴ በጋራ ያዘፈናችኋቸው ነገሮች አሉ ወይስ እንዲሁ በማጀብ ስራ ላይ ነበር? ይገርማል። ካስዬ አንድ ዜማ ሰራና ታዴ አንድ ስራ ሰራውኝ አለ። ምንድነው ስለ ጋሞ ላይ ጋሞ ላይ ጋሞ ላይ ጋሞ ላይ ስበር መጣለው ወዳንቺ የናፈቀኝ አይንሽ ላይ ጋሞ ላይ ይልና እዚህ ጋር እንደው ፊቸሪንግ ብትገባልኝ ምን የሚል የሆነ ነገር ሲለኝ ለምን እንደዚህ አንደም ብዬ ነው ሐሳቡን ተሰጥቷልና ደንዳና ባና ላሞት ሲዳይሳኔ አይፌ ኤለበያና ያና ኤለበያና ይሄን ዘፈን ፊቸሪንግ ገባንና ካሳሁን የሆነች ሐሳብ ሰጥቶ እሱን አስተካክሎ ይዞ መጣ። ግጥምና ዜማ ይሶ ድርሰቱ ይሶ ነው። እሱ ሰርቶ አመጣ። አብረን በጋራ ሰራ ነው። ከዚያ በኋላ ይሄን ስራ ይዘን ለአቶ ኢያሱ ይሄን ዘፈን ያው እንዲሰራለን ይዘን ሄድንና ሰማት እስኪ አንድ የሚያደርግ ኢትዮጵያን አንድ የሚያደርግ እስኪ የሆነ ዘፈን ብትሰራ ደስ ይለኛል ምናምን ብሎ እሺ አለና እሱ ቁጭ ብሎ ይሄን ሐሳብ ይዞ መስራት ይጀምራል። እንደገና አሁን ግጥምና ዜማውን እሱ ነው የሰራው። ሁለተኛውን ዜማ ኑኒ ሲን ነው እኛ አንድ ነን ነው የሚለው እሱ በአማርኛ ገልጾታል። በአማርኛ በጋሞኛም እንገባለን። ኑኒ ሲን ነው ስንታየው ሲሳይ ነው ክሊፑን የሰራው። ዳይሬክተሩ እሱ ነው። እና በጣም የሚገርም ታሪክ ያለው የታሪክ ፍሰቱ ራሱ የሚገርም ነው። በክሊፕ ውስጥ ልትነግሩን የፈለጋችሁት ነገር እያንዳንዱ ነገር የኢትዮጵያን አንድነት፣ ህብረትን፣ የጋሞን ትልቅነት፣ የእንግዳ ተቀባይነት የሚያሳይ ነው። እስቲ እሱን በደንብ አድርገህ እሱ ዘፈን ከዚያ በኋላ ይሄንን ስራ ከሰራ ነው በኋላ አቶ ኢያሱ ጋር ሄድን። እሳቸው አቶ ኢያሱ ማን ናቸው? አቶ ኢያሱ የፓራዳይዝ ሎጅ ባለቤት ናቸው። ይሄን ዘፈን ሰሙና በጣም ስለወደዱት ስራው እንዲሰራ እሳቸው በራሳቸው መልካም ፍቃድ ግጥምና ዜማውን ካስዬ ሰርቶት ያው በድምጽኛም ተሳትፈን አሁን አርባ ምንጭ ላይ ይገርማል። አንዱ ከአንዱ ዞን ሲጣላ መታረቂያ ዘፈን ሆኗል። ዘፈን ትልቅ አሁን ባለፈው ስራ ሰርተን የመጣ ነው። የጋምኛውን ልበልልህና እንደው ላስታውሰን። እሺ ዱሬ ደረና አይቶ ጎሻ ጎይቴ እንዱስቱሬ ጊዶን አይተ ገልቴን አይታ ተማርስቴ ቦዛቴ ጣይስቴ ኦሶ አስቃስቴ አለሜ ሲኖኮ ኑኒ ሲኖ ጊቴ ይለና ካስዬ ድር ቢያብር አንበሳ ስር የለም እንዴተውን ተባበር አንቺም አንተም ጓዴ በአንድ ላይ ተንፍሶ በአንድ ላይ የሰራ ወደፊት ነው እንጂ ወደ ኋላ አይለም። የሚገርምህ እንዲህ አይነት ዘፈኖች በየትኛውም አካባቢ ላይ ይፈልጋሉ። ሀገር አቀፍ የሆኑ መልእክት ያላቸው ህዝብን ከህዝብ ጋር የሚያስተሳስሩ አይደለም አንድ ክልል ላይ ሀገር አቀፍ በሆኑ ሁኔታዎች ላይ ኢትዮጵያን ያቆሟት በተለይ በኪነ ጥበቡ ላይ ያሉ ሰዎች ከነጋሽ ጥላሁንም ከነጋሽ መሐሙድም ጀምሮ ስለ ኢትዮጵያ አንድነት የዘፈኑ ዘፈኖች ህዝብን ከህዝብ ጋር ያስተሳስራልና ወርቅ ዘፈን ነው የዘፈናችሁ። በዚህ አጋጣሚ ዛሬ ግድሉን አግኝቼ አንተንም ካስዬን ማመስገን እፈልጋለሁ። በጣም ጥሩ ስራ ሰራችሁት እና ሰዎች ማንንም ሳይነግራቸው የሚገዙት ሀሳብ ነው ውስጡ ያለውና
አመሰግናለሁ። በዚህ አጋጣሚ ስፖንሰር ያደረጉት እሳቸው ናቸው። ይህንን ዘፈን ለህዝብ እንዲደርስ ያደረጉት አንዳንድ ሰዎች ይፈጠራሉ እንደዚህ አይነት ነገር። ኢትዮጵያዊነትን በጣም የሚናፍቁ ሰዎች አሉ። አርባ ምንጭ ደግሞ በዚህ አይታማም። በኢትዮጵያዊነት ላይ በጣም ነው ጥላሁን ገሰሰ በተለይ በህዝቡ ላይ ያሳደሩት የኢትዮጵያዊነት ስሜት ከባድ ነው። እኔ ይቅርታ አድርግልኝ ስዘፍን ራስ አንዴ የጥላሁንን የዘፈንኩት እናቴን አስማኝ ሄደች ያላወቁ እኔ የለውኝ በቃ ኢትዮጵያ የሚለውን ነው የኢትዮጵያ የጋሽ ጥላሁን ይሄ ሳቅ ፈገግታ ደስታን ሁሌ ምናየው ሀገር በነጻነት ኮርታ ስትኖር ነው ሁሉም የሚያምረው ጥሩ ልብስ ለብሰን አምሮብን ተውበን የምንታየው ሰዎችን ረዳ ቢገባን ትርጉሙ ሁሉም ባገር ነው ምግብና መጠጥ በደስታ አግኝተን ያለ ምንም ችግር ሁሌ ተደሰተን ሳይከፋን ደስ ብሎን መኖር የምንችለው ከነጻነት ጋራ ሁሉም በሀገር ነው። ይሄን ዘፈን እናቴ ናት ለካስ ስማኝ ሄደች ያላቅም ነኝ አፌን ለካስ ማን ነው አርጋኝ ስትሄድ እኔ አላወኩኝም ነው እሷ ስትነግረኝ ነው ያወኩት። ኦልሞስት ይሄን ያህል ስሜት ውስጥ ገብታ ኢትዮጵያዊነትን በእኛ ላይ ዘሩት ነገር ቀላል አይደለም። ደስ የሚለኝ ጥቅሳል ኢትዮጵያዊነቱን ነብርጅንግሩነቱን ይቀይር ዘንድ ይቻለዋልን? ይሄ ቃል እኔን ይገዛኛል። ለምን መሰለህ? ኢትዮጵያዊነቱ ይሻላል። ምን ተለያይተ ምንም አናመጣም። ኤርትራ ዛሬ በመሄዷ ኢትዮጵያም አላተረፈችም። ኤርትራ ተቆርጣለች። ግን አንድ ብንሆን ዛሬ ወደ ባለቤት ነው ነበር። ልክ ነው። እና ዛሬ ደግሞ ቁጭት አስነሳኝና በዚህ አጋጣሚ ያው የመልካሙ ተበጀን ሰርቻለሁ። እስቲ ባካ አስታውሰን በዜማ አልፈራም ጨርሶ የባህር ውስጥ አውሬ እድገቴ ዳህላክ ነው የትውልድ መንደሬ ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን ድምጸ መረዋው ታደሰ በቀለ ነው። ድምጻዊ ታደሰ በቀለ በጣም ግሩም ጊዜ እየሰጠን ነው። ታዴ ልጅነትህን ነካክተህ የዘፈንካቸውን ዘፈኖች ዘፍነ ከካስዬ ጋር ደግሞ የተጫወትከውን የአንድነትን ዘፈን ኑኒ ሲን ነው የሚለውን ምን ማለት ነው? ጥሬ ቃሉ እኛ አንድ ነን ማላና ደጎላ ገብቶ በደማችን ዘር አስተሳስሮናል አንድ ነን ሁላችን ይላል። ማላው እዛ ሀገር ስለሆነ ደጎላው መጤ ነውና እነኚህ ሁለቱ መጥተው ተዋልደዋል ምናምን ተጋብተዋል። ስለዚህ አሁን አርባ ምንጭ ላስቴድ መጤ ነው ሰው ከኦሮሚያ ይመጣል ከትግራይ ይመጣል ከወሎ ይመጣል ሁሉም ሰው። ስለዚህ ኢትዮጵያዊነት ያስታርቀናል። ተጋብተናል ተጋምደናል አንድ ላይ ነን። እኔን ብታይ አንድ ነን የሚለየን የለም። ይሄን ተጫውተህልናል። በጣም ደስ የሚል ነገር ነው። ለመጀመሪያ ጊዜ ወደ አዲስ አበባ ስትመጣ አባትህንም የመፈለግ ጥያቄ በጣም አእምሮ ውስጥ ነበረ። እሱም እያብሰለሰልክ እንደገና ደግሞ ወደ አዲስ አበባ ከመጣ በኋላ የመጀመሪያ የተቀጠርክበት ሆቴል አለ። ስለሱ እናውራ። አዲስ አበባን አላውቅም። ለመጀመሪያ ጊዜ የመጣው ቀረ ነበር ካሳውን ጋር ካስዬ ይመላለስ ነበር። አንድ ሁለት ጊዜ አዲስ አበባ እዚህ አክስቱም ስላለች መጥቶ አክስቱ ጋር ቆይቶ ይሄድ ነበር ይመለስ ነበር። ግን እዚያ ያዩን ሰዎች ለምን አትወጡም ከዚህ ሀገር ለምን አገራችሁን ወጣችሁ አታስተዋውቁም ይሉናልና በዚያ ስሜት ውስጥ እያለን አጋጣሚ ያው ጊዜው ደረሰና የአርባ ምንጭ ሰው ገንዘብ አዋጥቶ ጤና ሚኒስቴር የተወሰነ ገንዘብ ሰጥቶ ምናምን ብቻ ወደ ሺህ ምናምን ብር ያኔ ብዙ ብር ነው ይገርማል እንዴ ተሰብስቦ 900 ብር ነው የደረሰን እና ካስዬ እሷን ይዘን እዚህ ሀገር መጣን። እዚህ ሀገር ከመጣው በኋላ ህዝቡ መርቆ ነው የሸኘው። አንድ ጓደኛ ነበረችኝ አርባ ምንጭ ፍቅርተ ትባላለች። በዚህ አጋጣሚ እሷንም አመሰግናለሁ ቤተሰቦቿንም አመሰግናለሁ። እነሱ ጋር ነው ያረፍኩት። እነሱ ጋር እዚህ ኦሎምፒያ አሪፍ ምናምን በቃ ያስጎበኙኛል። አንድ ብራኑ የሷ ወንድም አለ እሱ ነው ያስጎበኘኝ በደንብ። ከዚያ በኋላ ተገናኝተን ካስዬ ጋር የተገናኘን ተያይዘን ላሊበላ ሄደን ስንሄድ ጌታቸው ጋዲሳን አየን። ጌታቸው ጋዲሳ በጣም እኮ የምወደውና በጣም ማደንቀው ዘፋኝ እኮ ነው በእውነት ገርሞኛል። እና ኢትዮጵያን ያኔ የኢትዮጵያ ዘፈን አለው በጣም ተወዳጅ የኢትዮጵያ ዘፈን አለው። እሱን ዘፈን እኛ በቲቪ ነው የምናየው ቁጭ ብለን ባይዘወይ ህብረት ትርኢት እኮ አፈር ላይ ተቀምጠን የምናየው መቀመጫም የለም። ልክ ነው። በቴሌቪዥን ያው ዘበኛው ከፈለጉ ያጠፋሉ እሳቸውንም ጠብቀው ያጠፉና ምንድነው የምትንጫጩት ከፈለጉ ይሄንን ቴሌቪዥን አትፍቼ በደቂቃ ውስጥ እንደገና ፈታቼ ገጣጥመዋለሁ ሲሉ እሺ ጋሼ ኧረ ይከቱል
ተቀብቶ እንደገና ቁጭ ብለን ህብረት ትርኢት አልቆ ስንነሳ ተዋዋራው ሌላ በቃ ርችት ተኮሰ ነው ይመስላል ልጅነት። እና ከዛ በኋላ መጣን ጌታቸው ጋዲሳን በቲቪ ማቀው ሰውዬ በአካል ሳየው ገረመኝና ካሲዬ ገባና የነዋይን ዘፈነ አዲስ አበባ ላይ ስፔሻሊ በጣም ነው ካሳውን ነው በቃ ኦልሞስት ፕሮሞት ያደረገውን ዘፈን ነው ያው እኛ ለእንጀራችን ነው። ልክ ነው። ከዚያ እኔ ገብቼ ዘፈንኩኝና ጌታቸው አየኝና አንተ ከባድ ሰው ነው ያለኝ። ምን እንዳየን ያላቀም ጌታቸው ጋዲሳ ገርም ነው። ምን ሰራ ምን አጠፋው ብዬ ነው እሱ አንተ በጣም ከባድ ሰው ነው ያለኝ አለኝ። እሺ ቴንኪው አመሰግናለሁ ብቻ አልኩኝ። ከዛ ከሱ ጋር እያወራን ይመክረን ነበረ ጥሩ ሰው ነውና ከዚያ በኋላ አንድ ሁለት ቀን እዚያ እንደመጣን አሮሰ ዘፋኝ ይፈልጋሉ ሲባል አሮሰ በወቅቱ የታወቀ ክለብ ነበር። ተያይዘን ከቦሌ እስከ ፒያሳ በእግራችን ሄድ ነው በእውነት ለመቀጠር እኮ ነው። እንግዲህ አስብ አይገኝም ያን ስትሄድ እዚህ ጋር መስተዋት አለ በጣም ሌጀንድ እንደሆነ ክለብ ነው በጣም። ከዛ እግዚአብሔርን በቃ የመጨረሻ አንዴ ስራ አጥቼ 150 ብር ሲቀረኝ ነው ስራ አገኘሁት እዛ ያገኘሁት ማለት ነው። እና ቅዱስ እስራኤል እኔ በስመ ሲሙሉ ሰማለሁ ነው እባክህ ስራ ስጠኝ አልኩኝ። መንገድ ላይ እየሄድኩ እኮ ነው እንዲፈታሪ ዝም ብዬ እየሄድኩኝ ታዲያ ጥሩ ቦታ ነው የሚፈልገው ብዬ ከሆነ የነገርኩት። እሺ ከዛ እዛ አልጠራም ማታውን ተጠራሁኝ። ይገርማል ሄድኩኝ። ትችላለህ የጥላውን ዘፈን? አዎ እችላለሁ። የተወሰነ ዘፈን ነው የምችለው አላውቅም። የኔ ወዴና አውቼ ሰርቼ አላውቅም። የትዝታይናትንም ሰርቼ አላውቅም። የተወሰነ ውባይናማ ምናምን ነው የምሰራው። የትዝታይናት ትችላለህ? አዎ እችላለሁ። ገባሁኝ ዝም ብዬ አንዱን ግጥም ከላይ አንዱን ከዚህ ምናምን ብቻ ነው ብቻ ድምጼ ጥሩ ስለሆነ እያሰጋክ ሙዚቃው ሲገባ በሙሉ ባንድ እኮ ያልተሳልኩ ስለት የለም። በሙሉ ባንድ ነው መስፈን ለመጀመሪያ ጊዜ እንግዲህ እዛ ሳክስ ቤዝ ኪቦርድ ነው ያለው ሚኒ ባንድ ነው የሚባለው እና በዚያ ገና ልክ መድረክ ላይ ስወጣ ማትቤ ያገሬ ሚካኤል እርዳ ብዬ ነው የገባሁት። ምንም አውቀው ነገር የለም ብቻ ገባሁኝ። ማይኩን ያዝኩት ሰራሁኝ። ሌላም ዘፈን ሰራሁኝ። ሰውየው ከደግ ጀምሮ እንድጀምራል ብሎኝ ጠዋት መላኩን አናገራለኝ። ስራ አስኪያጁ ማናጀሩ መላኩን አናገር ሲለኝ እሺ ብዬ ጠዋት ላይ እሳቸው መላኩ ነበር በወቅቱ አንተ በጣም እሱ ማናጀር ነው አቶ ሮባ ናቸው ኃላፊው የቤቱ ባለቤት ሮባ ናቸው። እሳቸው ጠዋት እዛው መኪናው ደጣባው እዛ ጋር የምን አይላሉ እሳቸው ያሳበረ ዘይት መንገድም ነበራቸው መኪና ያሳጠበው አጋጣሚ ጠዋት ፊቴንም አልታጠቁኝ። ፓንክ ነው ጸጉሬ የተቆረጥኩት። ጸጉሬ እዚህ ጋር ነው የሚያክለው በዚህ ፊት ላይ እንግዲህ ባስ ፓንክ እንግዲህ ከዛ በኋላ ብቻ ጠዋት ጤና ይስጥልኝ አልኩኝ። ምን ፈለካሉ? አይ የጥላውን ዘፋኝ ነኝ። አግኝተናል ሄድ ሌባ ሲሉኝ ስታቦልድ አልኩና ዞር አልኩና አይ ጋሽ ማታ የዘፈንኩት እኔ ነኝ። አንተ ነህ? አዎ እኔ ነኝ። ያው ና ምንድን ነው ፊት አይታጠብም? ምንድን ጸጉር አይበጠርም? ምንድን ነው እዚህ ቤት ብቻ ስራ አለ ያለማን ናቸው? ለምን እንጨት ተሸክማችሁ አትበሉ ሲሉ ሰውዬ ስማም ቦልድ አልኩና እንትን ብለው ብቻ ቤት አፋፍሰውኝ ጀመርኩኝ። ከዚያ በኋላ ግጥም ለምን በየቀኑ ነው አንተን የመሰሉ ወጣቶች አሮሳ በጣም ፌመስ ቤት ስለነበረ በጣም እኔ እንኳን የማውቃቸው ጓደኞቼ ካንተ ኋላ የመጡት አውቃቸዋለሁ ነግሬሃለሁ። በጣም ብዙ ወጣቶች ይሄዱ ነበር። ስራ ጀመርኩኝ እዚያ። ከዚያ እሳቸውንም አናገርኩኝ። መላኩ ለካስ ሌላ ሰው ነኝ መላኩ ብዬ አናገርኩት አቶ ሮባ። ከዚያ በኋላ ጸጉሬንም ተቆረጥኩ ምናምን አዲስ አበባ ለምን በቢጃማን ፒያሳን ዞር ያለው በሴት ቢጃማ እኮ ነው። እኔ ምን አውቃለሁ ማን እንሰማለሁ እኔም ማውቀው ነገር የለም። እና ለካስ የሴት ቢጃማ ነው ምን እንደሚባለው ከለሩ የሴቶች የሚወዱት ፒንኮ እሱ በፒያሳን በዚህ ጋር ሽንኩርት በዚህ ጋር ፒያሳ ያደኮ ቅልጥ ያለ 94 ክረምት ላይ ነው የመጣሁት እዚያ። እንግዲህ አስብ 95 ምናምን መስከረም ምናምን ላይ በቃ እኔ ሽንኩርት ምናምን በዚህ 1 አመት ከ7 ወር ሰርቻለሁ አሮሳ። ከዛ እዛ የሰራሁኝ ማን ይመጣል? ቤት ተከራይተህ ነው ብር? ተከራይቼ ነው። ከዛ ሳር ፍራሽ የተገዛ? ኧረ እኔ ሳር ፍራሽ አይደለም ጓደኛዬ ያው ሙሉ ልብስ ገዝታልኝ ነበር። አልጋ ይዛለ መታልኝ ነበር እዛ ስጣት አልጋ ፍራሽ ሁሉ ምናምን ቤቴን እንደውም ዘውዱ በቀለ ሲያይ ምን አግኝተህ ነው የገዛው? እኛ እኮ ሳር ፍራሽ ላይ የተኛ ነው ምናምን ይለኝ ነበርና እኔ ግን እግዚአብሔር ይመስገን ፍራሽ ላይ ነው። ያው ሜትር ከ20 አልጋ ነበረኝ። ቤቱ ብታንስብ 2 በ2 ነው ቤቱ። ያው እንደምንም አድርጌ እዛ 100 ብር ከፍል ነበር የቤት ኪራይ። ፒያሳ። ከዛ በኋላ አለማይ ሂርቦ ከዛ አለማይ ሂርቦ አገኘኝ። ይገርማል። እሺ ዘፈኛ ሰው ተከትሎ መጣና ና አንተ ልጅ አለ ልታርግ አንገትህ እንደፋሽ ብሎኝ ሄደ። ምንም አላለም። እንድታርግ አንገትህ እንደፋሽ አለኝና ሄደ። የነሱ
ሞራል ከዚያ በኋላ በቃ ራሴን ለማግኘት ብዙ ጥሪ ያለ ታውቃለህ። ያው አንተ ጋር ብዙ ስራ ሰርቻለሁ። ነጠላ ዜማዎችን የመጀመሪያ አልበም እኮ ያው 2005 ላይ አንድ አልበም ሰርቻለሁ። በዚያ ነው ዩቲዩብን የጀመርኩት። በዚያ አጋጣሚ ስለ አልበም እመጣልሃለሁ። የአልበምህን እንድትሰራ ምክንያት የሆኑ አንድ ታላቅ ሰው አሉ። እሳቸውንም ስም መጥቀስና ማመስገንም ስላለብን አሮሳ እየሰራ የመጀመሪያ መድረክ ላይ ወጣህበት የጥላሁን ገሰሰ የዘንባባ ማርነሽ የሚለውን ዘፈን ነው። እባክህ እንደው ትንሽ አስታውሰን። የዘንባባ ማርነሽ አይ ወለላሽ የረጋ አልደርስብሽ አልኩኝ እጄን ብዘረጋ የዘንባባ ማርነሽ የዘንባባ ማር ነው ፍቅርሽ ቄጤማን ይመስላል ጸጉርሽ ምርኩዜ ወደቀ በትሬ። ሰው እንዴት ተቀበለ? በጣም ደስ የሚል ሁኔታ የተቀበለኝ ጋሽ ጥላሁን በወቅቱ ገነነ ኃይሌ እዛ ይሰራ ነበር። አሮሳ ነበር። በሱ ቦታ ነው የገባሁት። አዎ ገነነ ኃይሌ። ከዛ ገነነ ኃይሌ እኮ ወደ ለንደን ካፌ ልክ ነው ፕሌን ውስጥ እዛ እንሰራ ነበር። አሮሳ የነበረህ ጊዜ አለፍ ምን ያህል አመት ሰራህ? አሮሳ ቆይቻለሁ እንግዲህ ወደ 3-4 አመት አይሆንም ብለህ ነው። ከዛ በኋላ ፕሌኑ ፈረሰ እንጂ ብዙ ጊዜ ሰርቻለሁ እዚያ። እስቲ አብረን የሰራነው እስካሁን ድረስ። አሮሳ እየሰራህ ሮሃና አሮሳ ከለንደን ካፌ ከአሮሳ መጀመሪያ ከአሮሳ ወደ እንትን የመጣሁት ሀረር ሙሶብ ባሻጋ እሱ ጋር መጣውና ሀረር ሙሶብ እስቲ እንዴት ነበር የነበረው ነገር? እንትን ነው እዚያም ካሳውን ያስገባኝ ይገርማል። ዘፋኝ ይፈልጋል ተብሎ በጣም ታዋቂ ነበር። አዎ እና አንዴ ጥላሁን ዘፋኝ እዛ ማሙዬ አንተን ባልጭ ያለ እሱ ሲያቆም እኔ በሱ ቦታ የገባሁት ኦሎሞስ እዚያ እንደገባሁኝ 1 አመት እንደሰራሁኝ ያው እሱ ታርቆ ሲመለስ እኔ ሮሃ ገባሁኝ። 2 ቦታ ለመስራት እግዚአብሔር አበቃኝ። ሮሃና ለንደን ካፌ መስራት ጀመርኩኝ። ለንደን ካፌ እየሰራ በአንድ ወቅት የኢትዮጵያው ባለሀብት ሼክ አላሙዲ መድረክ ላይ አይተውህ እንደሸለሙ ሰምቻለሁ። ምን ያህል በር ተሸለምክ? ምን አይነት ሙዚቃ ተጫውተህ ነው የተሸለምከው? ይገርማል። ከዚያ በፊት ግን ምን አለ መሰለህ ሮሃ ሰራር ነበርና አቶ ዳዊት ጨቡዴ በጣም ትልቅ እሱና መላኩ እዚያም ነው ሚስት ያገባሁት። ይገርማል። ባለቤቴን ሳገባ ቆሞ የዳረኝ እሱ ነው። ልትሸልም መታን ያገኛት እንዴት ነው? ባለቤቴ እዛ ሰራ ነበር አጋጣሚ። ያው እዛ በምሰራ ሰዓት ላይ ነው የተገናኘነው። እሷም ብዙ አልሰራችም። እዛ ተጋባን። ከዚያ በኋላ ወደ ትዳር ዓለም ገባን። ከዚያ በኋላ እንግዲህ ሮሃ ከዚያ ለንደን ካፌ ነበር ነው አቶ ዳዊት እዛው የሞሸረ። እዚያ እንግዲህ ቤቱ በጣም ከስተመር ነበረኝ። ይገርማል። እዚያ ደግሞ ከኛ ጋር የነበሩ ግሩፖች በጣም እነ ሚኪ የኔዳሃ ጠረፍ የምትባል ልጅ አሁን አሜሪካን ሀገር፣ እንደገና ደግሞ ዲናም ከኔ ጋር አብረን ነበር የምንሰራው። ዲና አሁን አልበም አውጥታ በነጠላ ዜማም ጥሩ ደረጃ ላይ አለች። በጣም ጎበዝ ድምጻዊ ናት። ሚኪም እንደዚሁ በጣም ጎበዝ ድምጻዊ ነው። እነኚህ ልጆች አሁን ያው ሌሎችም እነሱ ያኔ በሚሰሩበት ሰዓት እኔ ደግሞ 2 ቦታ አክተር ነበርኩኝ በወቅቱ። ከዛ ለንደን ካፌ ሰራ አጋጣሚ ደግሞ እዚያ ጋሽ መሐመድን አገኘሁኝ። እዚያ እየሰራሁኝ ነው ሸራተን የጠራሁት እኔ የጠራሁት እዛ ለንደን ካፌ እየሰራሁ አጋጣሚ ደርባን ሲሚንቶ ሲገባ ሸራተን ተጠራሁ። እኔና ማዲንጎ ብቻ ነበር። ይገርማል። የጠራኝ ማዲንጎ ነው። ማዲንጎ ይጠራኝና ያው ካስዬ ጋር ይደውላል። አጋጣሚ ካስዬ ደግሞ የኔን ስልክ ይሰጣል። ሄጄ እዛ ለመስራት በቃኝ። አጋጣሚ አሞኝ ነበር። ይገርማል። የሆነ ሰዓት ላይ አሞኝ ጸበል ነበርኩኝ። ከዛ እንደተመለስኩኝ ደርባን ሲሚንቶ ጊዮርጊስን ሳልሜ ስመጣ ነው ያየሁት። ማታ ተጠራሁኝ እና ሄጄ ስሰራ እሳቸው ከኔ እንደዚህ በቅርበት ነበር። ትንሿ ባር ውስጥ ነው ያለን እዚያ ብቻ እየሰራሁኝ ማዲንጎ ተሸለመ። ከዚህ ቀጥሎ እኔ ገባሁኝ። ያው ዘፈኑን ላስታውስ። እኔ በበኩሌ እወድሽ ነበረ ሀደራ ያልኩሽ ቃል ምነው ተሰበረ እከከከከ ያሉንኩት የለኝም እኔ ላንቺ ስለ የተሰማሽኝ የልቤ ቁስል ከአንቺ ተለይቼ መኖር ስለማልወድ
ጥፋሽን በሙሉ እፍቃለሁ በግድ ቃልሽ አይለወጥ እባክሽን ፍቅሬ ለኔ ብለሽ አደራሽን። ዘፈን $1 ነው እንግዲህ አስብ። እንደዚህ ብዙ ብር ነው መቁጠራችንም እዚህ እንግዶች አሉ አይደለ? ብቻ ሲሸለም እሱን ያስኮና ኪሴስ አስገብቼ ቀጥሎ እሱ እየዘፈነ ነው ቁጭ አድርጌ እዚህ ካልኩሌት እያደረኩ ነው። እንግዲህ አልበሜ ላሳትም ነው አስብ። እመቤቴ የአምላኬ እናት ክብር ምስጋና ይግባት። ተስዬ እኮ መጥቻለሁ እዚያ ከሱ በፊት የእሷ 6 ቀን ነው ቢበዛ እንደው ክሬዲቱን አላሳጣም ብዬ እመቤቴን እና ሲዲውን ይዤ ኮኬሌሽ ማርያም ሄጄ ምን ላድርግ እመቤቴ ይሄንን ግራ ገብቶኛል ብዬ ነግሬያት ኦልሞስት በሳምንቱ ነው ይሄ ነገር የሆነው። ከ6 ቀን 5 ቀን ቢሆነው ነው ብቻ ይሄን ሳደርግ ሰውዬው $1 ሰጠኝ። ይሄን አድርጌ ሰውዬው እስከሄድ ድረስ ነው ቸኮልኩት። እኔ ማዲንጎ የዘፈነ ነው ድጋሚ ሁለተኛ አልሸልመውም። ከዚያ እንደገና ለኔ ሁለተኛ ያቺ ቆንጆ እሱን የዘፈንኩ እንደገና አሁንም አሸልም እንደገና ሲደገመኝ ብዙ ብር ነው። እሱን ይዘን ቁጭ ብለን ከዛ ማዲንጎ አምቶኝ ስንቆጥረው $6,900 ነበር። ከዚያ ቀጥታ እሱን መነዘርኩና ቀጥታ በወቅቱ ያቺ አልበም ለማውጣት የነበረኝ ጉጉት ስለነበረ በእውነት አልበሙን አሳተምኩት። ምስጋና አቅርቤያለሁ እዛ ላይ አልበሙ ላይ። በእውነት እሳቸው ለብዙ ሰው ባለውለታ ናቸው። ባሉበት እግዚአብሔር ሰላምና ጤናውን ይስጣቸው። የኢትዮጵያ በእውነት አንድ አሉ የሚባሉ ለአርቲስት ያላቸው ክብር በኢትዮጵያዊነት ላይ ደግሞ ያላቸው ምልከታ ለኔ ይለይብኛል። እሳቸው ብቻቸውን ኢትዮጵያ ናቸው እና ባሉበት ክብረት ይድረስልኝ ይላል። ትልቅ ነገር ነው። ምክንያቱም በወቅቱ በተለይ እሳቸው የሙዚቃ ምሽት ቤት ውስጥ ወይ ደግሞ እሳቸው ያሉበት ቦታ ላይ ድምጻውያን ሄደው ሲዘፍኑ ከፍተኛ ሽልማት ይሸለማሉ። ህይወት በአንድም በሌላ የምድራዊ ህይወትን የመቀየር አቅም የሚሰጥ ብር ነበር የሚሰጡትና እኔም በአንድ ወቅት ደርሶኛል ልልህ ነበር አልደረሰኝም። እኔ የነበርኩበት ቦታ ላይ ሰዎች ሲሸለሙ አይቻለሁ። ዶልቼ ካፌ የሚባል 4 ኪሎ ላይ አንድ አስተናጋጅ ድንገት ዞር ስል የሆነ ግርግር ተነሳ። ዞር ምንድነው ይሄ ምናምን ስል እሳቸው ሲገቡ ነው ለካ። ከዛ አስተናጋጁ ወደ ኋላ ሊወድቅ ትንሽ ነበር የቀረው። ቆንጆ ብር ሲሸለም መጮህ ጀመረ። እንደዚህ አይነት ብር አይቶ አያውቅምና ምናልባት ያ ልጅ ግን እኔ ከዛ በኋላ ሳሰላስለው በጣም ብዙ ችግሮች መድፈን የሚፈልጋቸው ብዙ ችግሮች ቢኖርበት ነው እና አጋጣሚ እጅ ላይ ያለ አይደል ካሁን አንተ ጸልይ የጸሎት መልስ ሳያስበው ስለነበር እንደዛ መጮህን አስታውሳለሁ። 1-2 ጊዜ እንዲህ አይነት ቦታዎች ላይ ሲሸለሙ ሰዎች አይቻሉና እናመሰግናቸዋለን። በዚህ አጋጣሚ እሳቸው ደስ የሚል አባባል አለ የሚሉት ምን ይላሉ? ጋሽ መሐመድ ለምን ይሰጣሉ ካልሰጠህ አይሰጥህም ሲሉ ሰምቻለሁ። በእውነት ሚዲያ ላይ ነው። ካልሰጠህ አይሰጥህም። መስጠት እኮ በራሱ መባረክ ነውና በህይወቴ ላይ ትልቅ የእሳቸው አሻራ ቀላል አይደለም። በጣም ትክክል ያልተነገረላቸው ነው። እሳቸው ፊት ለፊት ካለው ይሄ ትልልቅ ድርጅቶችን ሰርተው ብዙ ኢትዮጵያን በሰራተኝነት ከመቅጠራቸው ባሻገር በርካታ ኢትዮጵያኖችን ባንኮክ ያሳክማሉ። በየቤት የሚረዱ በጣም በርካታ ዶክመንተሪያቸውን የማየት እድል ገጥሞ በርካታ ያልተነገረ ታሪክ አላቸው። ያው ሰው ፊት ለፊት የሚያየውን ስለሆነ ያልተነገረ ማንም አያውቅም እና በዚህ አጋጣሚ እናመሰግናቸዋለን። እውነት ነው። በአልበምህ ስራ ላይ አስተያየት በመስጠት ግጥምን በማዋጣት በቅንብር በምንም አብረው የቆሙ ሰዎች አሉ። እነማን ጋር ነበር የሰራኸው? ከጓደኛዬ ከካሳሁን እሸቱ ከሱ ጀምሮ እሱም ግጥምና ዜማ ሰጥቶኛል። ነዋይ ደበበ ሰጥቶኛል። እዚሁ መጀመሪያ አልበም ላይ መለየትን በስንበት በእንባ አጀብኩት የሚል ዜማ ሰጥቶኛል። መለየትን በስንበት በእንባ አጀብኩት ይላልና ታሪኩን ለኔ ነው የሰራው። የሆነ ጫወታ ታሪክ አናግሬ እሱ ነው ይሄንን ዘፈን። ነዋይ በእውነት ለአርት የተፈጠረ ሰው ነው። ነዋይ እና ፍቅር ታደሰብኝ ዳግም አገረሽ ገላዬ በናፍቆት እንዴት አድርጎ መለየትን በሰነበት በእንባ አጀብኩት የናፍቆትን ክፉ አደጋ መቻ አሰብኩት የማይቻል ጉዳይ ሆነ የሷ ነገር በትዝታ ሌት መብሰልሰል ቀን ማገርገር በትዝታ ሌት መብሰልሰል ቀን ማገርገር ፍቅር ታደሰብኝ ዳግም አገረሽ ገላዬ በናፍቆት በሐሳብ ሟሸሸ
ቀን ሳላያት መሸ ቀን ሳላያት መሸ እንዲህ አይነት ነገር ነው። ግጥሞቹ በጣም ደስ የሚሉ በዛው ናይን ካስታወስከኝ አይቀር ተመልካቾቻችን ታዴ የነዋይን መዝፈን ብቻ ሳይሆን ድምፁንም ንግግሩንም ያስመስለዋል እና እንደው ነዋይስ ምን ብሎ ያውቃል? ታዴ ያለ ሲያናገረ በምን አይነት ቋንቋ ነው የሚያናገረው? እንግዲህ እኔ ዜማ በምሰጥበት ሰዓት ግጥምና ዜማውን የዘፈኑን እጥፋት አይሉልኝም። ለኔ እሱን ካላሉት ለኔ ዘፈን አይደለም እሱ። አንድ ዘፈን ወይ ማሳዘን አለበት ወይ ደግሞ ማስጨፈር አለበት ብዬ አምናለሁ። እንዲህ ነው የሚለው ነው እና ከሱ ዘፈን አሜን 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 ልበል እስኪ አሜን 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 አምላክ ፍቅሬን አንቺን ቢሰጠኝ አልኩ አሜን 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 ልበል እስኪ አሜን 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 ሰላምን ጽናትን ፍቅርን ባንቺ አየሁ ሕይወትን ክፉ አይንካሽ በምድር ክፉ አይንካሽ በዓለም ኑሪልኝ ዘላለም ዘላለም አንቺ የህመሜ ሐኪም አንቺ በጭንቅ የፈተንኩሽ አንቺ ክፉ ቀን መወጫ አንቺ ጉልበቴ ያረኩሽ መጽናኛዬ ያልኩሽ ብዬ 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 የልቤን እንገርሽ ይላል ነዋይ። በጣም ነው ስትጫወተው አይቻለሁ እና በጣም ነው አንጀት የሚበላው። የነዋይ ሀሳቡም ራሱ የሚያነሳቸው ማህበራዊ ጉዳዮች ሁሉ በጣም ጥልቅ ናቸው። በጣም ስለ እናት የዘፈነውን ራሱ በጣም ነው የሚረብሸኝ። የሚገርም ሰውየው ለኔ ነዋይ ደበበ ይለይብኛል። እሱ ድምጻዊ ብቻ አይደለም ሙሉ አርቲስት ነው። ይገርማል። ጫወታ ራሱ አዋቂ ከሆነ ነዋይ ደበበ ከሄድኩ ምንም በቃ ደርሰን እኮ አከድንም። ነዋይ አዋቂ ነው ለኔ ከሚገባው በላይ። ይሄ ሰውዬ እንደ ሀገር ቅርስ እንክብካቤ ሊደረግለት የሚገባ ሰው ነው። ከዚያ ባሻገር የክብር ዶክተሬት ለምን እንዳልሰጡት እኔ እስካሁን ድረስ በጣም ይገርመኛል። ምክንያቱም ስራዎቹ ጥልቅ ናቸው። ስለ ሀገር እኮ እንዴት አድርጎ እንደጠቀሰ በቃ መጨረሻ ላይ ወደ ደርግ ሲሰናበት እኮ ሀገሬ ሰው አጣሽ ብሎ የዘፈነው ዘፈን በቃ እንዴት አድርጎ ነው የሰራው። በቃ ኢትዮጵያ ሕዝብ እኮ ነገ ሸላሚም እኮ የኢትዮጵያ ሕዝብ ነው። ልክ ነው። ፈረንጅ እኮ አይሰጥም። እኔ ብዙ ፈረንጆችን አይቻለሁ በስራ አጋጣሚ። እንደው በቃ በመስጠት የሚረካ በመስጠት በማድረግ የሚረካ ኢትዮጵያዊ ነው። ስለዚህ ኢትዮጵያዊነቱ ለዚህ ሰው የሆነ ነገር ቢደረግ ትክክል ነው። ነዋይ ደበበ እንዳልከው ነው፣ ሙሉ አርቲስት ነው። ግጥም፣ ዜማ፣ ሀሳብ አለው። በዛ ላይ ደግሞ በጣም እንዳልከው ጨዋታ አዋቂ ነው። እኔ በአጋጣሚ የልጁ ሀዘን ለመድረስ ሄጄ ቤት በዛም የመጣውን ህዝብ አመስግኖ ጨዋታም ሲጫወት ስታየው ለዛው ራሱ ደግሞ አዛኝ እኮ ነው። እኔ ይህን ዘፈን ሰራልኝ እኮ 5 ሳንቲም አልሰጠሁትም። ይህን ታምናለህ? ለብዙ ሰዎች እኮ ነዋይ በቃ ለብዙ ሰዎች እኮ ግጥምና እንዴት ነው የምትገልጸው? ነዋይ ንገረኝ እስኪ። ከምገልጸው በላይ ከአቅሜ በላይ ነው ነዋይ ደበበ። ቁጭ ብዬ እኮ አንዳንዴ ቁጭ ብዬ ከጎኗ ያለው እነ መብረቅን ሲሰራ የነበረው ለእኔ ይሄ ሰውዬ በቃ ደራሲም ይሄ የመድረክ ምንድን የሚባለው ተዋናይ እኮ ነው በቃ። እና ዘፈኑ ሆኖበት የሚሰራው ይተውነዋል። በጣም በቃ ይችልበታል። መብረቅ በዚያ ዘመን እንዴት ታስባለህ? ይሄ ነው መብረቅን ሲሰራ እንዴ! ይሄ የጥላሁን ገሰሰን በጣም ከመውደድ የተነሳ እንዴት ብሎ አይዘፍንም? ይችላል እኮ መዝፈን ይችላል ነው አይደበበ። ጋሽ ጥላሁንን መስፈን ይችላል፣ ግን ከመውደዱ የተነሳ በጣም ስለሚሳሳለት አይነካው እንዳላበላሸው ብሎ ማበላሸት ሳይሆን በቃ በጣም ይወደዋል። በቃ ለሱ የሰው ጥግ ነው ጥላሁን ገሰሰ ነው። እንደዚህ አይነት ሰዎች በዘመናት ይፈጠራሉ። ልክ ነው። ጥላሁን ነው ቴዲ አፍሮ በቃ የሚመለከቱት እይታቸው ለኔ በጣም ከባድ ነው። የሚፈጠሩ ሰዎች አሉ። እነ ሙሉቀን ስታቸው ከዛ እነ ቴድሮስ ታደሰን ማርክ የሆኑ ሰዎች አሉ። በቃ እና
ነዋይ ደበበ በዚህ ሁሉ ውስጥ ሰዎችን ቀርጾ ብዙ ሰዎችን ያወጣ ሰው ነው። ለበርካታ ሰዎች ግጥም ዜማ እንደሰጠ አውቃለሁ። በጣም በቃ ለብዙ እንጀራ ሆኗል እኮ በቃ እንጀራ የሆነ ሰው ነውና እግዚአብሔር እድሜና ጤና ይስጠው። አሜን። እንዲህ ባለው ሰዓት እንዳብዝቶ አሜን ይባርከው እላለሁ። አሜን። የጋሽ ጥላሁንን በርካታ ስራዎች እንደምትሰራ አውቃለሁ። ነገር ግን እኔና አንተ የተገናኘንበት አንድ ስራ ነበር፣ ኢትዮጵያ ብለህ የዘፈንከው ትዝ ይለኛል። ኢትዮጵያዊነትን በልጅነት በትምህርት ቤት ውስጥ ልጅነት ውስጥ እንዲሰርጽ የሚያደርገው ባንዲራ መስቀሉ ያ የልጅነት ጊዜው እሱን የሚያሳይ አይነት ዘፈን በጣም የወደድኩት ዘፈን ነበርና እንግዲህ ከእናንተ ጋር ከምዕራብ ፕሮዳክሽን ጋር ወደ 4 የሚሆኑ ስራዎችን እንደውም ተሰርቶ ደግሞ ያልወጡም ስራዎች አሉ አብረን ሰርተናል እና ሱራፌል አበበ የሰራው ስራ ለኔ በጣም ይገርመኛል። እስኪ ለነዋይ የምሰጠውን ዜማ ብዬ ነው ያልኩት። እዚህ አሁን አዲሱ አልበም ላይ 2 ስራ የሚወጣ አለ፣ 3 ስራዎች አሉ ማሰራና ነው የሰጠኝ። እኔ ምንም ነገር የለኝም የምታየኝ ነው። ክለብ ውስጥ ብዙ ጊዜ ለፍቻለሁ እና መውጣት አልቻልኩኝም ምናምን ብዬ ብቻ ስነግረው በቃ እውነት ምንም ነገር ክፍያ የምትለው አይደለም እና ተባብሮኝ ነው የሰራው እውነት ለመናገር። ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳዬ ተወዳጁ ድምፃዊ ታደሰ በቀለ ነው። ድምፀ መረዋ ነው። እኔ በጣም ነው የማከብረው። በጣም ከነባህሪው ታዴ በቆመበት መድረክ ሁሉ በደንብ ለክቶ የሚሰራ ከባንድ ጋር ተስማምቶ የሚሰራ በነገራችን ላይ በርካታ ሙሽራዎችንም የሞሸረ በተለይ በጋሽ ጥላሁን ዘፈን መድረክ ላይ ሲወጣ ንግስናውን የጋሽ ጥላሁን ንግስናን የሚያሳይ በጣም ማከብረህ ድምፃዊ ነህና ዛሬ እንግዳዬ ስለሆንክ የህይወት ልምድህን የሙያ ልምድህን ለተመልካቾች ልታካፍል ስለመጣ በጣም ደስታ ይሰማኛል። ኢትዮጵያ የሚል ዘፈን ከኛ ጋር ይሰራው ድምፃዊና ደራሲ ሱራፌል አበበ በጣም የሚገርም ኢትዮጵያ የሚል ደግ ሰው መልካም ሰው እሱን እስቲ አስታውሰኝ እንዴት ነበር? ለክብርሽ ስንዘምር በልጅነታችን ለሶስቱ ቀለማት ሰንደቅ ዓላማችን ክብሯን ከፍ አድርገን ክብሯን ኖረናል ኢትዮጵያዊ ሆነን ክብሯን ከፍ አድርገን ክብሯን ኖረናል ኢትዮጵያዊ ሆነን። በዚህ አጋጣሚ ምዕራብ ፕሮዳክሽን ወይን ሙዚቃ እናንተ ናችሁ የሰራችሁት። እግዚአብሔር ይስጥልኝ፣ አመሰግናለሁ። ታዲያ በጣም እኛም ክብራችን ነው ያንተን ስራ መስራት። በጣም እኛም ደስተኞች ነን፣ እናመሰግናለን። ካሮሳ ወጥተህ ግን ሀረር መሶብ ላይ በርካታ ትዝታዎች እንደነበሩ አስታውሳለሁ። በርካታ ምክንያቱም ሀረር መሶብ በወቅቱ በጣም ታዋቂና ዝነኛ ክለብ ነበር። በርካታ ትልልቅ ሰዎች የሚመጡበት ድምፃያኖችም ታዋቂ ሰዎች እየመጡ ጃም የሚያደርጉበት ክለብ ነበርና ካስዬም በተለየ ነዋይን መድረኩ ላይ ይሽከረከርበት ነበርና ነዋይን የማየት ያህል ካስዬ ይዘፍነዋል። ከናክሽኑ ነው የሚዘፍነው። መብረቅን እኮ ካስዬ ሲሰራው ከኮርኒሱ ጋር እየተነጋገረ እዛ ትዝታዎች ነበሩ። ሮሃም ትዝታዎች ነበሩ። አንድ ሁለቱን አንሳልኝና የሚገርምህ ሀረር መሶብ አብረን የሰራን ከቆይታ በኋላ እኔ ሮሃ ገባውና ተመልሼ አንቲካ ገባው። አንቲካ እንደ ትዝታም እንደ ማስታወሻም ነውና ቤቱ አሪፍ ሆኖ ምናምን ስራ ተጀመረ ምናምን ገና እንግዲህ አምፖል የተገጣጠመ ነው። ከላይ ከመድረኩ በላይ የተላጠች ኤሌክትሪክ አለችና አጋጣሚ ቁጭ ብለን ሁላችን እያየን ካስዬ ዘፈነ ነው ባራራራራራ ወይ ኤሌክትሪክ ረጅም አለና ነካው እንትኑን ነካው ይሄ ታራው እና ልክ ያው ኤሌክትሪክ ይመታ ያለ ባራራራራራ ወይ የነበረ ሰው ሁሉ ካሰው እንዲህ ያለው ምን ነው ሲላል ለካስ ኤሌክትሪክ እዛ ላይ መጥቃት ያለው እንትኑ ሀረር መሶብ የገጠመን በእውነት የማይረሳ ነው። እንዲህ የመድረክ ትዝታዎች ብዙ ናቸው። ሰው ላያስተውለው ይችላል። እናንተ ግን ኤሌክትሪክ ይዞት ኤሌክትሪክ ከባድ ነው በጣም ነዋይ ደበበ፣ አለማየሁ ጌታቸው ጋር እነኚህ 3 ሰዎች በህይወት ላይ በጣም
ትርጉም የሚሰጥ ንግግር ተናግረዋል። ጌታቸው ጋዲሳ መጀመሪያ አንተ ከባድ ሰው ነህ አለ። አቅም ሆነ አለማየሁ እርቆ እንድታርግ አንገትህን ደፋ አርግ አለ። ይሄ በጣም ትልቅ ነዋይ ደበበ ደግሞ ከዛም አልፎ ግጥም ዜማ ሰጥቷል። እንደገና ደግሞ ታላቁ የሙዚቃ ሰው ሱራፌል አበበ የሚገርም ዘፈን ሰጥቷል። እነኚህ ሰዎች ይሄን ዘፈን ሰምቶ ቆሞ ነው የጨበጠኝ። በጣም ጎበዝ ብለው እሱ እንዴት እንደ የሰጠውን ዜማ በደንብ አድርጌ ነው እኔም እንትን የሰራሁት። በዚህ አጋጣሚ ዘሪሁን ሳለማርያም ነው ዘፈኑን ያቀናበረው። ዘሪያ ላመሰግን እወዳለሁ። መልካም ልጅ፣ በጣም ጨዋ ልጅ፣ በጣም በእውነት ዘሪዬ በጣም ጎበዝ አቀናባሪ፣ በስነ ምግባርም የታነጸ አቀናባሪ ነውና እናደንቀዋለን፣ እናከብረዋለን። እውነት ብዙ ሰዎች አሉ እና ካሙዙም ደግሞ በዚህ በቀጣይ ምናልባት ስናወራ ምገልጻቸው ላመሰግን ወዳቸው ሰው ስላሉ ሌላው መቼም በርካታ ስራዎች እየሰራህ ነው። አሁን ላይ ምን እየሰራህ ነው የሚለውን ነገር መልስ ለመስጠት ወደ ኋላ እንመለሳለን። አሁን ወቅቱ ወደባችን ጥያቄ መንግስት አንስቷል፣ ህዝቡም ይፈልገዋል። እሱን አስመልክተ የሰራው ስራ አለ? እስቲ ንገረኝ። ይገርማል። እኔ በኢትዮጵያዊነቴ ላይ አልደራደርም። ስቲል ይቆጨኝ ነበርና ወደብ ባለመኖሩ ወደብ ቢኖረን ቢቻል እንደው አንድ ብሎን እግዚአብሔር አርጎ ፈቅዶ ኤርትራም ኢትዮጵያ ካልሆነ አብረን ችግሩንም ሁሉንም ነገር ብንጋፈጥ ደስ ይለኝ ነበርና ይሄን ሁሉ ህዝብ ይዘ መቸገር በጣም ይከብዳል። ስለዚህ ዳህላክን መልካሙ ተበጀ መጣ አምኖ ወደብ ባለበት ክብረት ይስጥልኝ። እግዚአብሔር ያክብረው። በጣም ለብዙ ሰዎች በጣም ትልቅ ድምጻዊ ትልቅ ኢትዮጵያዊ ነው መልካሙ ተበጀ። ዘፈኖቹ ለኔ ይገርሙኛልና ይሄን ዘፈን አግኝቼ ሰራ በጣም ደስ ደግሞ ይቀበለኛል። እሱ ዘፈን ዳህላክ የሚለው እስቲ ባካ አስታውሰን በዜማ አልፈራም ጨርሶ የባህር ውስጥ አውሬ እድገቴ ዳህላክ ነው የትውልድ መንደሬ የኔ ፍቅረኛዬ የህይወቴ መዳኛ የደሴቷ ውብ ናት ፍጹም ዋናተኛ በሰሜን ኢትዮጵያ በቀይ ባህራችን ተከባ በምትኖር ውቧ ደሴታችን ተወልደን ያደግን እኔም ሆንኩኝ ፍቅሬ ዳህላክ ናት የደስታ የትውልድ መንደሬ በሕፃንነቴ እድገቴ ባህር ነው ዘውትር አጫዋቼ ጓደኛ ሳነው ዳህላኬ ታየች ትዝታዋ መጣ ከፍቅሬ ጋር አብረን ጠልቀን ስንወጣ። በጣም ደስ ይላል። እንደገና ሪአሬንጅ አድርገህ ነው የሰራኸው? እንደገና ማን አቀናበረልህ? ቅንብሩን ዶክተሬን ይሰራልኝ። ዶክተር ሪሚክስ አድርገን የሆነች ነገር እንደ ኳየር ነገር ጨምረን በጣም ጎበዝ ግጥምና ዜማ ደራሲ አቀናባሪ ዶክተሬ በጣም አከብረው አቀናባሪ ነው። ግጥምም ዜማ በጣም ለትልልቅ ድምጻዮች የሰጠ ባለኔም ሰጥቶኛል። እዚህ አልበም ላይ የሚወጣው ላይ አንድ 3 ምናምን ዘፈን አለኝ። ዶክተር ጥሩ ሰው ነው። አሁን ነጠላ ዜማም ደግሞ ስለ ድሬዳዋ ይሰራውት አለ። እንግዲህ ስለ ድሬዳዋም ሰጥቷል። የሚገርም ስራ ነው የሰራው። እስቲ አንድ ባክን ካሴቴ እንዴት ይውጣ ድሬዝ ከሌለበት እንዴት ነው የሚወጣበት ብዬ ነገሬው አሁን ያው በስፖንሰር እሷን ክሊፑን ለመስራት እያሰብኩኝ። በታሪክ አጋጣሚ ስለ ድሬዳዋ በርካታ ታላላቅ ኢትዮጵያውያን ድምጻያኖች ሰርተዋል። የሚገርም ነገር ነጋሽ ማሙድም ሰርተዋል። እንግዲህ ቴዲ አፍሮም ሰርተዋል። ላፎንቴኖችም ሰርተዋል። ጋሻ በራ ሞላም ሰርተዋል። ታምራት ደስታ ሰርተዋል። ጸጋዬ እሸቱ ሰርተዋል። መስፍን አበበ ሰርተዋል። በጣም በርካታ እነ ማሜ ድሬዳዋን ሳያውቋት ሁሉ ግጥምና ዜማ ተቀብለው የዘፈኑና የድሬዳዋ የፍቅሯ ሚስጥር ሰዎችን ከያሉበት የመሳብ ኃይል አለውና በዚህ አጋጣሚ ድሬዳዋ ውስጥ የምትኖሩ ፕሮዲዩሰሮች፣ ባለሀብቶች፣ የሚመለከታቸውም ሰዎች ስለ ድሬዳዋ የተሰራው ዘፈን በጣም የሚገርም ዘፈን ነው። አብራችሁት ልትሆኑ ልታግዙ ትችላላችሁ። ሀገርን ድሬዳዋን ነው የሚያስተዋውቀው። ይሄን ማለት ፈልጋለሁ። የሚገርመው ደግሞ የዛ መገድ ላይ ስለሆነ እያንዳንዱን መውጫ መግቢያውን ስለሚያውቅ የሀገሩን በሬ በሀገሩ ሰርዶ ይባላል። ልክ ነው። እና ስለሚያውቀው በሱ በኩል
በማግኘት ደስ ብሎኛል። በጣም ግሩም። የዳህላክ የሰራው እንትን በጣም ነው የሚገርመው እና ስሜት አለው። ነጋሽ መልካሙ ተበጀ በዛ ዘመን ዳህላክ የራሳችን መሆኑን የሚያረጋግጡበት እድገቴ ዳህላክ ነው ብሎ የዘፈነበት ነውና ይሄ ነገር በእውነት እንዳልከው በፍቅር በሰላም በአንድነት ሆነን የምንጠቀምበት ነገር ቢሆን ሰላማዊ በሆነ መንገድ ነገሮች ሁሉ ቢያልቁ እኔም መልካም ምኞቴ ነው። እውነት ነው። በፍቅር ሁሉም ነገር እኮ አንድነቱ እኮ አይጎዳም እኮ አንድ ብለን እኮ ያን የሚያስል ወደብ እኮ ቢኖረን ዛሬ ኢትዮጵያ ለለናው የቱ ጋር ነበረ ብለን ስናስብ በየቀኑ የምታወጣው ለወደብ የሚወጣው ወጪ ካልኩሌት አድርገው አንድ ቢሆን ደግሞ ያ ነገር እኮ ገቢ ወደ ሀገር ውስጥ ነው። ማንም ሰው ደሃ አይሆንም ነበር። የራስን ዩቲዩብ ከፍታል? ምን የሚል ነው ዩቲዩብ? ታደሰ በቀለ ቀጥታ በቃ በስሜ ነው የከፈትኩኝ። ብዙ ስራዎችን ላይ ያለው መጀመሪያ አልበሜንም እዚያ ላይ ስላልሸጥኩኝ ራሴን ያሳተምኩኝ መጀመሪያ ላይ ያ አልበም ቅድም የነገርኩኝ ጋሽ መሐመድ ያሳተሙት እንትን አላለኝም ፕሮሞት ስላልደረገ ገንዘብ ስለሌለኝም በወቅቱ የነበረኝ ገንዘብ ሲያልቅ አማካሪም አልነበረም። ያው ድምጼን ለመስማት ነው ካሴት አወጣ ያው የመጀመሪያ ጉጉት አይደለ። ከዚህ አንፃር ብዙ ነገር ሳይሆን ሳይሳካ ቀርቷል። ግን አሁን በራሴ ዩቲዩብ ላይ ጫንጓቸው እኚህን ዘፈኖች በጣም ታደሰ በቀለ ነው የሚለው። ከዛ በኋላ ነጠላ ዜማዎችን ብዙ ሰራው። ይገርማል ከአልበም በላይ ነው የሰራሁት ነጠላ ዜማዎች ከዚያ ውጪ። ከኛ ጋር እንኳን የሰራኸው እንደ 4-5 ስራዎች ብዙ ስራ ሰርቻለሁ። ከዚያ እነሱ እንጀርኛም አብረን ሰርተናል። አሁን እንግዲህ ቁጥር 2 አልኩኝ እንጂ ከነጠላ ዜማ ጋር ቢሰበሰብ ወደ ቁጥር 3 ላይ ደርሼ ነበር። በጣም ግሩም። የተከበራችሁ የአዲስ ምዕራፍ ፖድካስት ተከታታዮቻችን ዩቲዩብ ላይ ገብታችሁ ታደሰ በቀለ የሚለውን የዩቲዩብ ቻናሉን ሰብስክራይብ አድርጉለት፣ ድምጹን ስሙለት፣ አበረታቱት። በጣም ትልቅ ድምጻዊ ነው። ተስፋ የሚጣልበት ነገ ላይ ኢትዮጵያን በተለያየ ዓለማት ማስጠራት የሚችል ፕሮሞተሮች ደግሞ ቢያገኙት ሊጠቀሙበት የሚችል አንድ ሆኖ በርካታ ድምጻኖችን በተለይ የታላላቆችን ዘፈን የሚዘፍን አመለሸጋ ድምጽ መረዋ ነውና ታደሰ በቀለ ስልክህን ልትነግረን ትችላለህ? ዩቲዩብ ቻናልህንም አስተዋውቀን። ኦኬ ታደሰ በቀለ ቀጥታ ብሎ ከገቡ ሊያገኙ ይችላሉ። 0911 42 07 68 ላይ ቢደውሉልኝ እኔም እመልሳለሁ። መልካም። ድምጻዊ ታደሰ በቀለ እየሰጠህን ያለው ጊዜ በጣም ደስ የሚል በዘፈን የታጀበ ያው በሙያ ማለት ነው። እነማን ተሳተፉ አዲስ አልበምህ ላይ? በግጥም በዜማ በአሬንጅመንት በዚህ ሁሉ እነማን ተሳተፉ? እንግዲህ በቅንብር ካሙዙ ካሳ አለ፣ አቤል ጳውሎስ አለ፣ ዶክተሬ አለ። ዶክተሬ ካሙዙ ካሳ፣ አቤል ጳውሎስ፣ ዘሪሁን ሳለ ማርያም፣ ኪዱ አድማሱ አለ። በጣም ወርቅ እጅ ያለው ልጅ በጣም አመለሸጋ ባህሪ ያለው። እነዚህ ሰዎች አቀናብረዋል እንግዲህ ስራዎችን። በግጥምና ዜማ ደግሞ ታመነ መኮንን ግንባር ቀደም ነው እሱ። እንትና ታደሰ ገለታ አለ፣ እሱም በግጥም እንደዚሁ ከጎኔ የማይለየኝ። በዚህ አጋጣሚ ነው አድናቂ ነው፣ በጣም ልጅ ነው ታደሰ ገለታ። ታዲ በቃ ቤተሰብ ነን። እንደገና ደግሞ በግጥም መሰለ ጌታውን አለ። መሲም ግጥምና ዜማ ሰጥቶኛል። የራሴ ግጥሞችም አሉ። በጣም ግሩም የራሴ ዜማዎች። መቼ እንጠብቅ? እንደ እግዚአብሔር ፍቃድ በዚህ አመት ለማውጣት የተዋራትኩኝ ነው። እንግዲህ ሚክሲንግ አልቋል፣ ማስተሪንግ ነው የሚቀረው። በጣም ግሩም። ያው እሱን እንግዲህ በዚች ክለብ በማገኘው ገንዘብ ዩቲዩብ እግዚአብሔር ይመስገን እንግዲህ በአድናቂዎቼ ብርታት ጥሩ ተሻግሬያለሁ። በጣም ግሩም። በጣም በርካታ ሰው እያየልህ እንደሆነ አይቻለሁ። የሚያድግ ነው፣ ተስፋ የሚጣልበት ነው። በጣም ግሩም። አይዞ በርታ ብለው ቢያበረታቱኝ አልበሜን በዚህ አመት አወጣለሁ ብያለሁ። በጣም ግሩም። እግዚአብሔር ፍቃድ። በጣም ግሩም። እዚህ አልበምህ ላይ ምን ሀሳቦች ተነስተዋል? ስለ ሀገር አለ። ቅድሚያ በሀገር አንደራደርም። ምስጋና አለ። ፈጣሪን በመቼ መልኩ እንግዲህ አመስገኘዋለሁ። እግዚአብሔር የተመሰገነ ይሁን። ለዚህ ያደረሰን እሱ ነው እና ሌላው ደግሞ ስለ ፍቅር፣ ያው ደግሞ ስለ ውጣ ውረድ፣ ያው የሰው ልጅ ኑሮህን ደግሞ ሰው ተስፋ መቁረጥ እንደሌለበት በዚህ አጋጣሚ ሱራፌል አበበን 2 ዜማ ግጥም ሰጥቶኛል። ነፍሱን በገነት ያኑረው። አሜን። ታዋቂው የሙዚቃ ሰው ሱራፌል አበበ 2 ሙዚቃ ሰጥቷል። ዜማዎች ይነኩኛል ውስጤን። ትዝታ ደግሞ አለ። ለሰርገኞች ደግሞ ይሆናል አንድ እንደ ዋልዝ ነገር
እሱንም አግኝቻለሁ እንደ ህይወት መስል ነገር እንደ እግዚአብሔር ፈቃድ እንግዲህ በዚህ አመት። ስለዚህ እርግጠኛ ነኝ የታደሰ በቀለ ዩቲዩብ ላይ ይጫናል፣ ብዙ በርካታ ሰዎች ጋር ይደርሳል ብዬ አስባለሁ። እውነት ነው። እናንተም ደግሞ ከጎኔ ከቆማችሁ ምዕራብ ፕሮዳክሽን እውነት የሀገር ባለውለታ ነው። በዚህ አጋጣሚ ብዙ ስራዎችን ሰምቻለሁ። አባይ ላይ በብዙ ነገር ተሳትፋችኋልና ልትመሰገኑ ይገባችኋል። እናመሰግናለን። ታንኪዩ በጣም ታድዬ። በነገራችን ላይ 3 ማዕዘን የቴዲ ተሾመ እሱ ላይ ሳውንድ ትራኩ ላይ ያለበት አለ። አለኝ። እስቲ አስታውሰኝ ዘፈኑ። እኛ ካለኛ ለኛ አስማናለን ዛሬም ነገ ሁሌም አንድ ነን በፍቅር እንኖር አብረን። እኔ በገብኛ ነው የገባሁት። አራኦኒ ዲኑኒስ ኑኒኮ አቺካ ወንቶ ኑኒስ ሲኖኮ ሲቆራ እስፔዳና Araoni di nunis nuniko achika wonto nunis sinoko sikora isipedana ለኛ ያለን እኛ ነን ያለን እኛ ነን እኛ አንድ ነን አሁን አንድ ነን ከኛ በላይ ማን አለ ለኛ ካሲዬ ነው ጽፎ የሰጠኝ ያው ደራሲም ነው እሱ ነው ካሲዬ መንገድ የተከተለን ያለው ጥሩ ስራዎችን እንትን ይያለ ደስ የሚል ነገር ነው እንደው ይገርማል ይሄን ዘፈን ሚሊዮን ሲመረቅ ነበር እና በዚህ አጋጣሚ ፊልሙ ሲመረቅ ቴድሮስ ሲናገር ሰማሁኝ። ታደለ በቀለን በጣም አመሰግናለሁ ሲል ሰማሁና እንዴ የሰራው ታደሰ በቀለ እኔ ነኝ እንዴት ታደለ በቀለ ይባል ብሄር ምን ማገኘውኝና ተናስተለኛል ተናስተለኝ ሰላም ነህ አለኝ። እግዚአብሔር ይመስገን ታደለ በቀለን ስታመሰግናዩ እሱ እግዚአብሔር ይስጠው ትልቅ ሰው ነው በጣም በእውነት በጣም ወደው ሰው ነው እግዚአብሔር ያክብርልኝ እዛ ጋር ከጎብኛው ነው የገባሁት እኔ ነኝ ታደሰ በቀለ ነኝ ታደሰ በቀለ አንተ ነው የሚገርም ነገር እሱ ብቻ አይደለም እኮ በርካታ መጣ ምን ነው ሻካውጪ ለንደን ካፌ እየሰራሁኝ ዩቲዩብ ላይ እናንተ ፖስት ሰርታችሁ የለ ከላይ እየደለኝ ነበር ጥሩ መስፍቶ ነው ምሽታይቷልና አየኝና ጤና ይስጥልኝ ታደሰ በቀለ አንተ ነህ አለኝ። እኔ ነኝ ታደሰ በቀለ ነኝ አልኩኝ። ዝም ብሎ ያየኛል ከግልጽ ከራሴ ነው እኔ ምን አለኝ አቤት ግን ታደሰ በቀለ አንተ ነህ አለኝ። ታደሰ በቀለ ነኝ አይቶኝ ሰለሞን ኃይለ ሥላሴ ነው የሚሰራው አለኝ። ዝንት ነው የሚሰራው እሱ ወደ አይቤክስ ይሰራል እዛ ሄዳልኩኝ። ግን ታደሰ በቀለ ግን አንተ ነህ አለኝ። እኔ ነኝ ታደሰ በቀለ ነኝ አልኩኝ። ስለ አሜሪካ ነገር መሄድ ትፈልጋለህ አለኝ። መሄድ እፈልጋለሁ ስራ ካለ የተሻለ ነገር ከዚህ የሚሻል ነገር ከሆነ ሄዳለሁ አልኩኝ። በቃ ደውልልኝ ብሎ ስልኩ ሰጥቶኝ ሄደ። አልደወልኩኝም። ለምንድን ነው ያለው አላውቅም። ረሳሁኝ እኔም ረሳሁኝ ኮርቼ እንዳመስለኝ ረሳሁኝ እንጂ ያው ክለብ የሚሰራ ሰው ኦልሞስት ብዙ ጊዜ ስለምንሰራ በሳምንት አንድ ቀን ነው የምታርፈው። ለዛውም ደግሞ ቀን ልጆች እንጫጫሉ እንዴት ተኛለህ? እውነት ነው። በዚህ አጋጣሚ እስቲ የት ክለብ እየሰራህ ነው ያለው? አሁን አድናቂዎች ማግኘት ቢፈልጉ ቦናንዛ አለሁኝ። ቦናንዛ ክለብ አለው። ቦናንዛ ማለት ወደ ሃርመኒ ሆቴል መናፈሻ ሞናርክ የነበረው እዛ በሳምንት አንድ ቀን ሐሙስ አለው። ሮብ ደግሞ እዚህ ወደ ፓስወርድ እዛ እገባለሁ። ትንሽ ያው የጊዜ ጉዳይ ትንሽ ስለተቀዛቀዘ አንዳንድ ቦታዎች እንትን ብለዋል እንጂ ይመስገን ያው እንደዚህ ጊግ ደግሞ እዚህ ቦታ ይባላል የቀን ክፍያ ስለሆነ ተለያየ ቦታ ስጠራ እንደመስራት ነው። ቶሮ ይባል ቤትም አለ። እንደገና እዚህ ወደ አያት ጊዜም ትሰራለህ? ጊዜ ባርም የተለያየ ቦታ ይጠሩናል እንሰራለን። በጣም ግሩም። በዚህ አጋጣሚ እነሱንም ማመስገን እፈልጋለሁ። በጣም ግሩም። ምክንያቱም እየጠሩም ስለሚያሰራ ሰርጎች ላይ ትሳተፋለህ? ከነማን ባንድ ጋር? እንግዲህ ካሉ ዘፋኞች ጋር በዚህ አጋጣሚ ከነዋይ ጋር ለመስራት እድል አግኝቻለሁ። ከፀሐዬ ጋርም ፀሐዬ በጣም ወዳጄ ነው። በጣም ነው የሚወደው እሱ። የጥላሁን ዘፋኝ ሲባል እንደውም እኔን ነው የሚጠቁመው እሱ። ፀሐዬ በጣም ተጫዋች ነው ታውቃለህ። በጣም ቀልዳል። መልካም ሰው፣ በጣም ደስ የሚል ሰው፣ በጣም ቀን ሰው የለም። ሙያውን አስከብሮ የኖረ ለሙያው ትልቅ ክብር ያለው ደግሞ ይገርማል ተጫዋች በጣም ደግሞ ለስራውም ደግሞ የሚያሳምን ሰው ነው። ከሱ ብዙ ትማራለህ። እንደዚህ አይነት ስትሪክ በዚህ ዘመን እኔ አላየሁትም። እሱ ሲሰራ ሊስት አድርጎ ነው የመጣው። በዛች መሰረት ሰርቶ ሳምኑ ተቀብሎ የሚሄድ ከነዋይ ጋር የሚሰራ ይሄ ሰውዬን እንዴት ነው የወረስከው አለኝና ጋሽ ጥላሁንን በጣም ስለሚወድ የእሱ ዘፈን ሲነካ እንደውም ትንሽ ይቆጣል ነዋይ። ትክክል ነው አልከኝ። ዘፈን ምንም አይለኝ እግዚአብሔር ይመስገን። በተቻለኝ ለመረዳት እሞክራለሁ። አሁን ሌላ ዘፈን ይገርማል። አሁን ቴድሮስ ታደሰን ስራ ብትለኝ ሌሎችን ስራ አልቸገርም። ጋሽ ጥላሁን እንደ ስሜቱ ስራዎችን ዘፈኖችን ስለሚያዜም አሁን የሰራውን መልሶ አዜመው
ሶስቱም የተለያየ እንትን ነው። ስለዚህ ይከብዳል ጋሽ ጥላሁን በራሱም ስሜት ስለሆነ የራሱ ስለሆነ በራሱ ስሜት ነው። እነዛን ስሜቶች ተከትለ መዝፈን አትችልም። በጣም ይከብዳል። ጋሽ ጥላሁን የሆዴን አውጥቼ እንደዚህ አይደለም የሚሰራው። እስቲ እንዴት ነው የሚሰራው? የሆዴን አውጥቼ ልንገርሽ እንግዲህ አድምጪኝ ናፍቆቴ ሳገኝሽ ነው እንጂ ደስታዬ ሳጣሽ ከፋኛል ሕይወቴ ስትለይኝ ካጠገቤ ሳጣሽ ከጎኔ ስትርቅኝ የምታስጨንቅኝ የኔ ናፍቆት ለምን ይመስልሻል እንዲህ የምሆነው ወድጄሽ እኮ ነው። አየኸው እንዴት እንትን ጥፋቱን አንዱን እንደሚሄድ እና በደንብ ሰምቶ ለሰራ ሰው ጋሽ ጥላሁን ትምህርት ቤት ነው ለኔ። በጣም በእውነት ሰውዬ ዘፋኝ ባይሆን ምን ይሆን ነበር እላለሁ አንዳንዴ። እና ጋሽ ጥላሁን ሲሰሩት እንደዚህ ነው በግንዛቤ ቢሰራ ጥሩ ነው እላለሁ። መልካም። ጋሽ ጥላሁን እንደምታውቀው የኢትዮጵያ የሙዚቃ ንጉስ ነው። ትልቁ ማማ ላይ ራሱን አስቀምጦ አስከብሮ ያለፈ ሰው ነው። በኢትዮጵያ ሙዚቃ ውስጥ ሁልጊዜም የሚከበር የሚደነቅ ምሳሌ የሚሆን ያልሰራበት ሐሳብ የለም። ብዙ ማህበራዊ ጉዳዮቻችንን በሙዚቃው ነክቷል። ስለ ሰዓት እኮ ዘፍኗል። ስለ ቀጠሮ ይከበር፣ ስለ ጅማ፣ ስለ ቆሻሻ እኮ ስለ ጽዳት እኮ ዘፍኗል። ስለ ብዙ ነገር ነውና አካባዴን ጡፍኔ ጊቤንንጨ ሲሱ አካባዴን ጡፍኔ ጊቤንንጨ ሲሱ አካኦብሴንተኘ ማተቤቶ ያዶን ኬንቴሲሱ ያዲፋጢስ ፋሮ ቤኑቡን ከተማን አጋሮ እሹ አሻሚያ ማታቤ አሻሚያ ዳማቶ አሻሚያ ማታቤ አሻሚያ ዳማቶ አሻሚያ ንቂሴ አሻሚያ ኩለቶ። በጣም ደስ ይላል። በጣም ነው የምወደው። ብዙ ዘርፍ በጣም በብዙ መልኩ ብዙ ነገር ሰጥቶናል ጋሽ ጥላሁን። ነፍሱ ተለምለም እንግዲህ ባለ አሜን። ሌላ የነዋይ ደበበንም ሁለመና ቆንጆ ሁለመና ፍቅር ኮከብ ነሽ ለሰማይ አልማዝ ነሽ ለምድር ካይን ያውጣሽ ያልኩኝ ልደብቅሽ ስጥር ደሞ ለብሰሽ ወጣሽ ብቃልሾይ ለታምር አኮራሽኝ አስመካሽኝ አምረሽ ተውበሽ ታየሽልኝ የኔ ባቶኝ በቆጨኝ ባቃጠለኝ የኔ ባቶኝ ቅናቶ ባሳረረኝ የኔ ባቶኝ በቆጨኝ ባቃጠለኝ የኔ ባቶኝ ቅናቶ ባደበነኝ እንኳን ትንፋሽሽ ሳቅሽ ይሞቃል ከቆምሽበት ምድር ፍቅር ይፈልቃል ሀገርሽ ጥጋብ አፈሩ ብርቅ ቢቀምሱ ስኳር ቢያነጥሩት ወርቅ ፈዋሽ መድኃኒት ፍቅርሽ ቢታደል ቢቆረጥ ጻዲቅ ቢራጩት ጸበል ባይኔ ጠገብኩሽ አልበላም ይቅር መቼም አይርበኝ ጦሙዬም ባድር ባትዘጋጅ ባትለብሽ እንደ ሰው የኔ ነሽ ያንቺ ሰው የኔ ነሽ ያንቺ ሰው የሰራ አካልሽ መች መልካነ ሰው የኔ ነሽ ያንቺ ሰው የኔ ነሽ ያንቺ ሰው የፍቅር ፈትል የፍቅር ኩታ የኔ ነሽ ያንቺ ሰው የኔ ነሽ ያንቺ ሰው ልከናነ በሽጧትና ማታ የኔ ነሽ ያንቺ ሰው የኔ ነሽ ያንቺ ሰው የጥማቴ ፈዋሽ ራቤ ገበታ የቀን ምሳዬ ነሽ ራቴ ለማታ ካፌ ማልነጥልሽ ከከንፈሬ ኬላ ከምላሴ ቁጭ ባይ የኔ ከረሜላ። ዋው እንዴት አድርጎ ስዕል እንደሚፈጥር አይ በጣም ደስ ይላል። ግጥሞቹ በጣም ከባድ ናቸው። በጣም
ታዴ መቼም አንድ ሰው ከተነስቶ እስከሚደርስ ድረስ በህይወቱ ጉዞ ውስጥ በተለይ ደግሞ ትዳር ከተፈጠረ በኋላ በርካታ ውጣ ውረድ አለ። ትዳር በኋላ ደግሞ ልጆች ከተፈጠሩ በኋላ የትዳር አጋር ከኋላ ምርኩዝ ደጀን ባትሆን አሁን ያለህበት ሰው ነገር ማሰብ አትችልም ነበርና እስቲ ስለ ክብርት ባለቤት አውራኝ። አዎ ባለቤቴ ትልቁን ድርሻ ትወስዳለች። ምክንያቱም እኔ እንጀራ ለማምጣት በተለያየ ቦታ በሙዚቃው ብዙ ነገር በክፍለ ሀገርም ትሄዳለህ፣ በተለያየ ቦታ ስትሄድ ልጆችን ሰብስባ የቤቱን ጉዳይ ማኔጅ አድርጋ ብዙ ነገር ስለምታደርግልኝ አሻራቸው ቀላል አለ። እግዚአብሔር እድሜና ጤና ይስጥልኝ ብዬ ባለቤቴን አመሰግናለሁ። ለእኔ መቆም ለእኔ እዚህ ድረስ መድረስ ትልቁን ዋጋ የከፈለችልኝ ባለቤቴ ናት እውነት ለመናገር። ቀጥሎ ደግሞ ወንድሞቼን እንደዚህ እንግዲህ የባለቤቴ ስም ራሄል አስመላሽ ትባላለች። የአክሱም ልጅ ናት። እሷን ማመስገን እፈልጋለሁ። ልጆቼን ደግሞ ናሆም ታደሰ፣ ሄኖክ ታደሰ፣ ሳሙኤል ታደሰ 3 ናቸው። 3ቱም ወንዶች ናቸው። እግዚአብሔር የሰጠኝን አመሰግናለሁ። ሁሌ እለምነው ነበር ፈጣሪን ጤናማ ላይ ሰጠኝ ነው። እነ ካሙዙ ካሳ በእውነት በጣም ይቆጫል በእኔ በጣም አቅም እነ አሌክስ ይለፍ በጣም ይቆጩት በእኔ። እንደገና እነ ዶክተሬ እነ ዘሪሁን በእውነት ያልኩትን ሁሉ ስሜ ጋር አልሰራህም? ስሜም ሰርቻለሁ። እኔ ምን ያልሰራሁበት ቦታ ይታለ እግዚአብሔር የተመሰገነ ይሁን። ያልሰራሁት ከኤልያስ መልካ ያልሰራሁትም ለማየትም አጋጣሚ ስቱዲዮንም አይቻላትም ይገርማል። በተረፈ ግን ተናነባም ሰርቻለሁ ማለት ነው። ሙሉጌታ ባተው ትልቅ ሰው በጣም በእውነት የሚረዳ ሰው የኢትዮጵያ ሙዚቃ ከተወሰነ ትውልድ በኋላ የተቀበለ ልክ ነው። በጣም ጓደኞቼን ያው ወንድሜ ካሳሁን እሸቱን ማመስገን እፈልጋለሁ። ለበስራዬም በምንም አማካሪ ነው። በዚህ አጋጣሚ እሱን ማመስገን እፈልጋለሁ። አሁን ያለበት ቦታ ቢያንሰው እንጂ አይበዛበትም። በጣም ይጥራል ካሳሁን በእውነት አይዲያ ይዞ ይመጣ ልጅ ነው። ከሱም አልፎ ደግሞ እንደዚህ ለዘፈኖች ስዕል እየፈጠረ የሚሰራ ልጅ ነው። በዛም በጥረቱ ደግሞ በጣም ከስተምሮች ያሉት ይወዱታልና በሱ ምክንያት ደግሞ እኔም ራሴ ብዙ ሰዎችን አውቄያለሁ። እውነት ለመናገር ያግዙኛል። በቃ ሕክምና እንኳን አላወጣም ይገርማል። አሁን ለምሳሌ የያኔት ኮሌጅ ባለቤት አርሴማ ክሊኒክ አለውና ላመመኝ ስለው አስቸኳይ ነው የሚለኝ 5 ሳንቲም አላወጣም። ይሄ ደግነት ነው። ልክ ነው። ብዙ ኢትዮጵያውያን ደግ ሰዎች አሉ። አቶ ዳዊት ይባላሉ። ሌሎችንም እንደዚህ በግጥምና ዜማ የተሳተፉት እነ ታዴ ገለታ፣ ታመነ መኮንን በዜማና በግጥም እነሱ ማመስገን እፈልጋለሁ። ታሜ ታላቅ ሰው ነው። በጣም ጎበዝ ክራሪስትም ነው። ቅንብርም ጀምሯል። እሱ ክራሩ ገብቶልኛል። አሁን አዲሱ አልበም ላይ መሰለ ጌታሁን እሱ ደግሞ በጣም ወንድሜ በቃ እባክህ ከኔ ጋር ሂሳብ አያወራም። በቃ ቤተሰብ ነና እንደ ወንድም ነው የሚያየኝ እሱ። በቃ እንደውም አንድ ጊዜ በቃ ቁባለችኝ እባክህን አንድ 500 ሺህ ብር ብዬው ኧረ እባክህ አለኝ። እንዴት አለ 500 ሺህ ብር? አዎ በቃ እሷን እኮ እንደው ወስጄ ምናምን ሳንቲም በሰጠ ደስ ይለኛል። እውነትህን ነው ሲለኝ ንፋስ አታውቅም እንዴ? ንፋስ ነው ምንም ነገር ሞት እስካሁን ይስቃል ሳይኝ ይስቃል። ያኔ እንግዲህ ታውቃለህ ክልል ውስጥ ገንዘብ ታገኛለህ ተመልሰህ ነው ታውቃለህ። ልክ ነው። አሁን ግን እግዚአብሔር ይመስገን በጣም በርካታ ስራዎችን ለመስራት በክሊፕም በነጠላ ዜማም በርካታ ውጣ ውረዶች ላይ ያያለው እና ልጆችን ደግሞ በሞቀ ቤቷ ደግፋ አስተምራ መክራ ዘክራ አንተ ስኬታማ እንድትሆን ከጀርባ የምትሰራው ባለቤት። ብዙ እናቶችም በራሄል ስም ይመሰገናሉ። በተለይ ባሎቻቸው ወጥተው እንዲሰሩ እግዚአብሔር ይመስገን። እንደሱ አይነት ሴት አንዳንዴ ከላይ ነው ከላይ የሚል ዘፈን ዘፈናላት ክሊፑ ላይም ተሳትፋለች ባለቤትና ፎቶይ ናት። ምክንያቱም አየህ እኔ ከአርባሚ ስነሳ እሷን ከአክሱም አምጥቶ ያገናኘን አምላክ እግዚአብሔር ይመስገን። እዚህ ጋር የዘርን እንትን ይሰብረዋል። ልክ ነው። ሰውነት አገናኘን እና ልክ ነው። በቃ ይሄ ቢሆን ኢትዮጵያዊነት በእውነት በሷ አየሁት። እኔ እንደዚህ አይነት ሰው ከላይ ካልሆነ ከየት ይሰጣል? ትክክል ነው። ስለዚህ በራሄልን በጣም እናመሰግናለን። ባለቤትህን ቀረ የምትለው ነገር እንደው ይሄን ነገር ባወራው ለሚዲያ እንደ መልእክት ቢሆንልኝ ደስ የሚለኝ ነገር እሺ የኢትዮጵያ ሕዝብ ከብሔር አስተሳሰብ ወጥቶ ሁሉም በቃ ለምን እንደ አሜሪካ ነው ቅድሚያ እኮ ለአሜሪካ ነው አለ ሁሉም ነገር ቅድሚያ ለኢትዮጵያ የምንለበትን ጊዜ ያምጣልን እግዚአብሔር። አሜን አሜን። ዘር ለእህል መሆን ያለበት እንዴት ያስተሳሰብ ለእህል ነው ዘር መሆን ያለበት፣ ግን ሰውነት ይበልጣል። አሁን እኔና ሚስቴን ያገናኘን
ሰውነት ነው። እናንተን ያገናኘን ሰውነት ነው። ልክ ነው። ይኸው ስንበላ አብረን የሆነ ነገር ስናደርግ እኮ ሰውነት ለቅሶ ላይ ስንሄድ እኮ ያገናኘን ሰውነት ነው። ከየት መጣ? በብሔር እኮ አንቀበርም። እንደዛ ቢሆን እኮ መሬት ውስጥ እንዴት ነው የሚሆነው? ልክ ነው። ስንት ቦታ ነው የሚደረገው? በዚህ በኩል አማራ ይቀበል፣ በዚህ በኩል ኦሮሞ ይቀበል ምናምን ቢባል አይሆንም አይደለ? ልክ ነው። ስለዚህ ኢትዮጵያዊነትን ስሜት እንደው እግዚአብሔር ያምጣ። በቃ እኔ ኢትዮጵያዊነትን ነብር ዥንጉርጉርነቱን ውጭ ሀገር ብንሄድ አንተ ከኢትዮጵያ ነህ አንተ ምናምን ይባላል እኮ አይደል? ልክ ነው። ስለዚህ ያን ነገር እግዚአብሔር ያምጣልን። በቃ አሜን አሜን። እሱም ደግነቱን አንተ እኔን ስታገኘኝ እኮ ያንን ክሊፕ ስታግዘኝ በኢትዮጵያዊነት ስሜት ነው። ልክ ነው። ልክ ነው። ሰውነት ነው በቃ። እና አንድ አባባል አለ አንድ ሚዲያ ላይ ሰምቼ፣ እሺ መልካም እናስብ፣ ደግ እንስራ፣ መልካምነት መልሶ ይከፍላልና። የሸገር ሬዲዮ ይገርመኛል። እና መልካምነት መልሶ ይከፍላል በጣም ትልቅ አባባል ነው። እየከፈለን ያኖረን እሱ ይመስለኛል። ድጋሚ የመኖር ህይወት እንድንኖር እኮ ግድ ለሰጠን እግዚአብሔር ነው። የዚያ ባለቤት ማን ነው? እግዚአብሔር ነው። ልክ ነው። የመልካሙ ባለቤት እግዚአብሔር፣ የደግነቱ ባለቤት እግዚአብሔር ነው። ስለዚህ ኢትዮጵያ እንኳንስ እና ከራሷ ተርፋ እኮ በታሪክም ብዙ እንግዶችን ተቀብላ አኖራለች አለ። ልክ ነው። በጣም ትክክል። እና ይሄንን እግዚአብሔር ያጽናልን እንላለን። ማመስገን የምትፈልገው ካለ ማመስገን ትችላለህ። በቅድሚያ ፈጣሪን ማመስገን እፈልጋለሁ። ቀጥሎ እመቤቴን ቅድስት ድንግል ማርያም የአምላኬን እናት ማመስገን እፈልጋለሁ። ምስጋና ይድረሳቸው። ቀጥሎ ያው እናንተ ደግሞ ምዕራፍ ፕሮዳክሽንን በዚህ አጋጣሚ ማመስገን እፈልጋለሁ። ምክንያቱም በብዙ ነገር ላይ ስትሳተፉ አይቻለሁና መልካም እሳቢያችሁ ይቀጥላለሁ። ቀጥሎ በዚህ በሚቀጥለው አልበሜ ላይ ለተሳተፉት ሁሉ ስማቸውን ላልጠራሁት ሁሉ ክብረት ይስጥልኝ እላለሁ። ምክንያቱም ሰው ስለሆንኩኝ ልሰጥ እችላለሁ። ትክክል ነው። በታደሰ በቀለ ህይወት ዙሪያ ትላንትም ዛሬም ወደፊትም አብራችሁት ለምትሆኑ ሁሉ በጣም ትልቅ ልባዊ አክብሮትን በምስጋና ገልጸዋል። ተቀበሉት። ከአርባ ምንጭ ደግሞ የአርባ ምንጭን ህዝብ ሳላመሰግን አላልፍም። በጣም ጥሩ ነው። ጓደኛ በጣም እንደ ጓደኛም እንደ ወንድም የሚያግዘኝ ወንድሞቼን አያልኩም ቦጋለ ቹቻ የሚባል ጓደኛ አለኝ። ስሄድ ደግሞ ከዚህ የሚቀበሉኝ እነ ሰለሞን እነ ማሙላዬ ብዙ ጓደኞች አሉኝ። እዛ ሲሄድ በቃ አሁን በስራ ሰርጋለኝ በዚያ አጋጣሚ ሲሄድ እነኚህ ምንም ነገር በቃ ሲያዩ ደስ ሲላቸዋል። ተገናኝተን ስለ አርባ ምንጭ ትዝታ እና አርባ ምንጭ ህዝብ ክብረት ምስጋና ይድረሳችላለሁ። ለመላው የአርባ ምንጭ ህዝብ በሙሉ የእናንተ ልጅ ታደሰ በቀለ ከአርባ ምንጭ ወጥቶ ኢትዮጵያን እያገለገለ ያለ ታላቅ ድምፃዊ ነው። ወደፊት ደግሞ ትልቅ ተስፋ የሚጣልበት አልበሙን በጣም የተለያየ ሀሳብ የያዘ ነውና ግዙት፣ አዳምጡት። ታደሰ በቀለ ዩቲዩብ ቻናል ላይ ገብታችሁ ሰብስክራይብ ላይክ አድርጉለት። አመለሸጋ ትልቅ ድምፃዊ ነው። ሁላችሁም በዚህ አጋጣሚ የእሱን ዩቲዩብ ቻናል ይዩለት። ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። ዛሬ ከድምፃዊ ታደሰ በቀለ ጋር በጣም ማራኪ ውይይት አድርገናል። በሙዚቃ ህይወቱ፣ በኑሮ በውጣ ውረዱ ብዙ ነገር አጫውቶናል። ላይክ፣ ሰብስክራይብ እና ሼር አድርጉን፣ አበረታቱን። ድምፃዊ ታደሰ በቀለ እዚህ ድረስ መጥተህ አዲስ ምዕራፍ ፖድካስት ላይ መጥተህ ይሄን የመሰለ ወርቅ ጊዜ ስለሰጠህን በእጅጉ እናመሰግናለን። ሁልጊዜ እንግዶቻችን ሲመጡ አክብረን ነው የምንጀምረው፣ ስንሸኝም አክብረን ነው የምንጀምረውና እግዚአብሔር አምላክ በእድሜ በጤና ይጠብቅህ። አሜን። እናንተም ደግሞ እግዚአብሔር ይስጣችሁ። በጣም እናመሰግናለን። ለሰጠህን ጊዜ ላደረክልን ነገር ሁሉ እናመሰግናለን። የክብሬ መመኪያ ደስታና ህይወቴ ሌላ ምን አፍታለኝ ሀገሬ ናት ሀብቴ። እሰዬ 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 ዛሬም እሰዬ ነገም እሰዬ ኢትዮጵያምዬ ፍሬዋ ቀላቤ እሰዬ እሰይ አየሯ ሽታዬ እሰዬ እሰይ የማይቆረቁረኝ እሰዬ እሰይ ምድሯ መኝታዬ እሰዬ እሰይ ዘርቻ አጨርኩባት ባጌጥ አማርኩባት ወግ ማረግ ሲሳይን ጥጋብ ያየሁባት
የእውቀት ግብኝት ወግ ቃኘሁባት የማታሳፍረኝ ሀገሬ ቤቴ ናት ሀገሬ ርስቴ ናት ሀገሬ ቤቴ ናት። በጣም በጣም አሪፍ ነው። እዚህ አንላቀቅም። ቆሜ ልመርቅሽን ቆሜ ልመርቅሽን እባክህ ቆሜ ልመርቅሽ ተቀበይኝ እማ ሕይወትን መርቀሽ ሰተሽኝ እኔማ ይቀረኝ የምለው የሚቆጨኝ ባለም ኢትዮጵያ እድሜ ላንቺ ያላየሁት የለም። አንገትሽ ራስሽን ችሎሌውና ማግስቱን ይውሰደኝ 10 ሞት ይምጣና። እናመሰግናለን። እጅግ እናመሰግናለን።